የእናንተ ነብይ ጋርና የኛ ነብይ ጋርማ አይገናኙማ። ከነ ለምሳሌ እኛ የምናከብራቸው ቅዱሳኖች አሉ፣ መላእክቶች አሉ። እነሱ ቅዱሳኖች የምንላቸው ለራሳቸው የተቀደሱ ለራሳቸው የተቀደሱ ለክርስቶስ ፍቅር ሲሉ ራሳቸውን የገዙ በድንግልና በቅድስና ረበፈጣን ነብይ ማለት ነው። ነብይ ማለትማ ይሄው የእግዚአብሔር የአላህ መልክተኛ ነው ነብይ ማለት። ስለዚህ ያ ነብይ የሚባለው ምን መሰረቶች ሲያሟላ ነው? አንድ ነብይ ያው ለሰው ልጅ ፍቅር ለሰው ልጅ ፍቅር ትትናን በሰው ልጅ ማስረጃ የቱ ጋር ነው እንደሱ የሚለው? የነብይ መስፈርት ማለት እነዚህ ናቸው ብለሽ ጥቅስ እያነሳሽ እስኪ ንገሪኝ። ወይስ ዝም ብለሽ ከኪስሽ? እሺ አንተ ንገረኛ ወይ እኔ ጥያቄ አንተ ንገረኝ። የእናንተ ነብይ ንገረኝ የኛ እንደ እሺ አስረዳኝ። መልካም አንድ ነብይ አምላክ ያናግረዋል ወይንም ደግሞ በመልአክ በኩል ያናግረዋል፣ መልአክ ያናግረዋል። ተገልጦ ያ መልአክ ነብይነቱን ያበስረዋል። የመጀመሪያ ስራው እሱ ነው። ይህ መስፈርት ተሟልቷል ወይ ለነብዩ ሰለላሁ ዐለይሂ ወሰለም? አዎ፣ ቅዱስ ገብርኤል መጥቶ አናግሯቸዋል ቃል በቃል ፊት ለፊት ከተሻለ አይደል? ቅዱስ ገብርኤል መጥቶ አናግሯቸዋል ነብዩ ሰለላሁ ዐለይሂ ወሰለም። ያ ሙሐመድ ኢነከ ለረሱሉላሂ ሐቅ አለ። ሙሐመድ ሆይ አንተ በእውነት የአላህ መልክተኛ ተደርገህ ተመርጠሃል አላቸው። ሁለተኛ መስፈርት ከኔ ጋር ነሽ? 80 ወጥተሻል መሰለኝ። ከኔ ጋር ነሽ? ኧረ አልወጣሁም እየሰማሁህ ነው። ግን እሱን ነግረኸኛል። አሁን የጠየቅኩህን ንገረኛል። እንዴት ይህን ድርጊት ሊያደርግ ቻለ? ይህንን ቅድም ነገር አንድ ነቢይ የነቢይነቱ መስፈርት ይህን ያክል ማግባት አለበት ወይንም ሴት ልጅን በዚህ ዓመቱ ማግባት አለበት የሚል የለም መጽሐፍሽም ላይ መጽሐፊም ላይ። ስለዚህ ይሄ የነቢይነት መስፈርት አይደለም። ሸጊት አይ ነው ካልሽ፣ ስለዚህ አንድ ነቢይ ነቢይነቱ በዚህ ዓመት ሴት ልጅን ካገባ ሐሰት ይሆናል ነቢይነቱ የሚል ጥቅስ ካለ ቢያንስ ታዩ ቁርአንና ሐዲስ ላይ የለም። እንደው መጽሐፍሽ ላይ ካለ እስኪያሳየን የነቢይነት ሚዛን ነው የሚለው እነርሱ። እንዴ አንተ የ6 ዓመት ልጅ ማግባቱ ትክክል ነው፣ ከ9 ሴት ጋር ማደሩ ትክክል ነው ያልከኝ ነው? እንቀጥላለን። ትክክል ነው ሐሰት ነው የሚል ጥያቄ አይደለም። የነቢይነት መስፈርት ነው አይደለም ነው። ይሄ የነቢይነት መስፈርት ነው ካልሽ አሳይን። የቱ ጋር ነው እንደሱ የሚል ያለው? ስራው ትክክል አይደለም ብዬ ነው እኔ የማምነው። ትክክል ነው አይደለም ሳይሆን የነቢይነት መስፈርት ነው ብለሽ አንቺ አስቀመጥሽው አይደል? ስለዚህ ይሄ የነቢይነት መስፈርት አንድ ነቢይ ይሄን ያክል ነው ማግባት ያለበት እንጂ 9 ማግባት የለበትም። አንድ ነቢይ ሴት ልጅን በዚህ በ50 ዓመቷ እንጂ ማግባት ያለበት በ9 ዓመቷ ማግባት የለበትም የሚል የቱ ጋር ነው ያገኘሽው? የለሽም አይደለ? ሄሎ የቀጥል እየሰማሁህ እኮ ነው። ይሄ ተጠየቅሽ ነው። ይሄ የነቢይነት መስፈርት ነው ያለሽ ማን ነው? የለም አይደል? ቆይ ማስረጃ አንተ አሁን እኔ ማለት እንዳገባ ከ9 ሴት ጋር እንደተገናኘ አንተ አታውቅም አይደለም ነው እያልከኝ ያለኸው? አዎ ከ9 ሴት ጋር ተገናኘ የሚለውን አሳየን። ዋሽተዋቸዋል። ዲያቆኖቻቸው በደንብ ነው የሚዋሿቸው። ውሸት ነው። ከፈለግሽ ማስረጃ ከፍተሽ ያው ወንድሜ እኔ እኮ የእናንተ ነው ሙስሊም እኮ ጠይቄ እኮ ነው። ልጆችም አሉት እስከሚባል ወሬውን ታዩና ከፈች ማስረጃ አሳየንሽ። ከ9 ሴት ጋር ተገናኘ የሚለውን ባይ። ስለዚህ አሁን አንተ አልተገናኘም ነው እያልከኝ ያለኸው አይደል? ተገናኘ የሚለውን አሳይኝ። ለምን ታዋሽታለሽ? ጥያቄ ሳይሆን አሁን ተገናኝቷል እያልሽ ነው አይደል? ማስረጃ ከሆነ ወንድሜ እየዋሸሁህ እኮ አይደለም እየጠየቅኩህ ነው ያለሁት። ካልተገናኘም እንደሱ ከሆነ አልተገናኘም። እሺ ቀጥል። ስለሱ እየነገርከኝ ነው። ቀጥል ንገረኝ። አሁን ላስረዳሽ። እሺ መረዳት ከሆነ የምትፈልገው ሐዲሱን አንስቼ ማለት ነው። የመረዳት ፈልጋለሁ። እየሰማሁህ ነው። እንደሱ ከሆነ አዳምጪ። አሁን ተገናኝተዋል ብለው የሚያነሱላቸው ሐዲስ የትኛውን ሐዲስ መሰላቸው? አነስ ብኑ ማሊክ ምን አለ? የነቢ ሰለላሁ ዐለይሂ ወሰለም ሰሐባ ነው። ካነ ነቢ ሰለላሁ ዐለይሂ ወሰለም የጡፉ ዐላ ዘውጃቲሂ፣ ነቢ ሰለላሁ ዐለይሂ ወሰለም በሚስቶቻቸው ላይ ይዞሩ ነበር ይላል። የጡፉ ማለት ይዞራል ማለት ነው። ገብቶሻል? ይዞራል የሚለውን ግንኙነት ያደርጋል ብለው ይነግሯቸዋል። እናንተ የጡፉ ዐላ ወለሁ የውመኢዚን 9 ኒስዋ፣ ለእርሳቸው የዛኔ 9 ሚስት ነበራቸው ይላል። ይህን ምን ብለው ተረጉምላቸዋል? ከ9 ሚስቶቹ ጋር
ይገናኝ ነበር ነው የሚለው ይላቸዋል። ላ ይገናኝ ነበር አይልም በፍጹም። ታዲያ ይዞራል የሚለው ለምንድን ነው የሚለውን ከጠየቃቸው ልመልስላችሁ። ቃሉ የሚለው ይዞራሉ እንጂ በፍጹም ይገናኛሉ የሚል የለም። ታቸዋላ ነው። ይዞራሉ ማለት ምን ማለት ነው? ለምንድን ነው የሚዞሩት? ጥሩ ጥያቄ። ለምን እንደሚዞሩ ደግሞ ከማንም በላይ ማን ነው የሚያውቀው? ልጆች ሚስት ነች አይደል እንዴ? የነቢዩ ሰለላሁ ዐለይሂ ወሰለም ሚስት እናታችን አይሻ ለምን እንደሚዞሩ ተናገረች። ታቸዋል ስትናገር ምን አለች? አንድም ቀን አላለፈም በህይወታችን ላይ ነቢ ሰለላሁ ዐለይሂ ወሰለም በእኛ በሚስቶቻቸው ላይ የዞሩ ቢሆን እንጂ በእያንዳንዱ ቀን አለች። ያ ይዞራሉ አለች። ከዚያስ ፈየድኑ ሚን ኩሊ እምረአቲን ሚን ገይሪ መሲስ፣ ወደ እያንዳንዱ ሚስታቸውም ይቀርባሉ ያለ ምንም ንክኪና ግንኙነት አለች። ከዚያስ ከማን ጋር ይተኛሉ ያድራሉ? ፈየቢቱ ዒንደ ሳሒበት ሌይላ፣ ከዚያም የሌሊቱ ተራ በሆነችዋ ሴት ጋር ከአንዷ ጋር ብቻም ይተኛሉ አለች። አይሻርላ የሚዞሩት ለምንድን ነው? ደህንነታቸውን ለማረጋገጥ ሚስቶቻቸውን በየቀኑ እየሄዱ ያያቸው ነበር። እንዳውም ይሄ ሐዲስ እርሳቸውን የሚያስወድስ ሐዲስ ነው። አንድ ሰው 2 ሚስት 3 ሚስት ቢኖሩት ሁላቸውንም በየቀኑ እየዞረ ማየት እንዳለበት ማረጋገጥ እንዳለበት ደህንነታቸውን። መጨረሻ ላይ ከቀሯ ባለተራ ጋር ሄዶ ያድሩ ነበር ነው የሚለው ሐዲሱ። እናታችን አይሻ ራሷ ተርጉመዋለች ለምን እንደሚዞሩ። ይሄን ያለው ነገር ተረዳሻ? እሺ የ7 ዓመት ልጅ ያገባውስ? በቃ እሱን እንዳስረዳሽ። እሱ ላይ እናታችን አይሻ ተዘወጀ የረሱሉላህ ሰለላሁ ዐለይሂ ወሰለም ወአነ ቢንት 6 ሲኒን ወበና ዐለየ አው ወደኸለ ቢ ወአነ ቢንት 9 ሲኒን። ነቢያችን ሰለላሁ ዐለይሂ ወሰለም እናታችን አይሻ ምን አለች? ነቢ ሰለላሁ ዐለይሂ ወሰለም በ6 ዓመቴ ኒካ አሰሩኝ አለች። በ6 ዓመት ኒካ ማሰር በቋንቋችን የሆነ ርክክብ የሚባል ነገር አለ አይደለ? ታውቂያለሽ? ያ ሚስት ወደ ባሏ ጋር ህብረትን ሳታደርግ በፊት ማለት ነው። ተዘወጀኒ ረሱሉላህ ሰለላሁ ዐለይሂ ወሰለም ወአነ ቢንት 6 ሲኒን አለች በ6 ዓመት። ከዚያ በኋላ ወበና ዐለየ ወአነ ቢንት 9 ሲኒን፣ በእኔ ላይም ትዳርን መሰረቱ። በስንት? በ9 ዓመት አለች። ይሄ ነው በ9 ዓመት ትዳርን በመስረት እንጂ ሌላ አይደለም። ያ ማለት ወደ ቤታቸው የሄደችበት ጊዜ ነው የዛኔ ማለት ነው። ወአድኸለኒ ፊ በይቲሂ ብላ እንዳውም በሌላ ሐዲስ ራሷ ተርጉመዋለች። ወደ ቤታቸው አስገቡኝ በ9 ዓመቴ ብላ ተናገረች። ይሄ ነው ያለው ነገር። እሺ አሁን እዚህ ቦታ ላይ በንቀረ እናታችን አይሻ ልክ እንደ ዛሬዎቹ የ9 ዓመት ልጅ ነች ወይ? አሁን እናንተ ክርስቲያኖች ይህን ሐዲስ ስትሰሙ ጊዜ ሴት ልጅ የዛኔ 9 ዓመት የተባለችዋ አሁን ዛሬ ካለችዋ 9 ዓመት ጋር እኩል አድርጋችሁ እያሰባችኋቸው ነው። እንደዛ አይደለም። እንዳልሆነ ማስረጃዎችን ልስጣችሁ። እንደ እስልምና አስተምህሮ የሰው ልጅ ተክለ ሰውነት ከመጀመሪያው ዘመን ጀምሮ ከአዳም ጀምሮ እስካሁን ድረስ ያለው እየቀነሰ 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 ሄዶ ነው። ታዲያ የአዳም ስንት ሜትር እንደነበር ታውቃላችሁ? 30 ሜትር ነበር፣ ወይንም 60 ክንድ ነበር አዳም ቁመቱ። አየሽ ማስረጃ ቃለ ነቢ ሰለላሁ ዐለይሂ ወሰለም خلق الله آدم على صورته طوله 60 ذراعا አላህ አዳምን ሲፈጥረው 60 ክንድ ነበር አለው ነቢ ሰለላሁ ዐለይሂ ወሰለም። 60 ክንድ 60 ክንድ ማለት 30 ሜትር ሰው ነበረ። ሰዎች ኃጢአትን ባደረጉ ቁጥር ጸጋን ይነጠቃሉ አይደለ? ያንን ተክለ ሰውነታቸውን እየተነጠቁ ዛሬ እዚህ ደረሱ። ስለዚህ እናታችን አይሻ ማለት የአሁን ዘመን ሴት ጋር ሳንሆን በሳሳቱን መወዳደር ያለባት የዛሬ 1447 ዓመት በፊት ነው የምትወዳደረው። አይሻ አይደለ? የዛሬ 1447 ዓመት ያለፈን የፈለገ ማለት ዓመታት እንትን ቢሉ ራሱ ልጅ ናት አይደለም። አንተ አንድ ህፃን ልጅ እኮ ስታስተኛት እኮ ማለት ነው በእውነት ትሳሳላታለህ። ደገሚልኝ አሁን ሐዲሱ ምንድን ነው ያልከው እንዴ? አዳመጥኩ እኮ በጣም እያዳመጥኩ ምን እንዳልኩኝ አሁን ደገሚው። እሺ በግድ ነው እንዴ? በግድ የፈለገ ልጅ ነች። ግግም ማስረጃ ይሰጠሽ ማለት እናት። እሺ አውራ ጨርሻለሁ። ደገሚ አሁን ያልኩትን ምንድን ነው ያልኩት? ይሄ አስተምሮ በነገራችን ላይ መጽሐፍ ቅዱስ ስለማያውቀው ነው፣ ብርቅ ሆነባን ነው። አዳም ሲፈጠር 60 ምን ያክል ተክለ ሰውነት እንደነበረው እስኪ ንገረኝ። የሰው ልጅን አፈጣጠር ተክለ ሰውነት ከመጀመሪያው እስከ መጨረሻው ኢስላም ነው የሚናገረው። ይሄ መጽሐፎች ላይ አይነገርም። አዳም ሲፈጠር 60 ክንድ ነበር እያልኩሽ ነው። ዛሬ አዳም ቢመጣ እንደው የ50 ዓመት ሴት ለትዳር ላይ እርሱ የምትሆን ምድር ላይ ትገኛለች ወይ? አትገኝም በፍጹም። ምክንያቱም 2 ሜትር የማትሞላ ሰው ነች አሁን ያለችው። ገብቶሻል አይደለ? ስለዚህ በአዳም ጊዜ የነበረን ሰው ልክ በዛሬ አግባብ ይባል ለእርሱ የምትሆን የምትመጥን አይኖርም። ስለዚህ ከአዳም በኋላ እነ ኖህ ይቀጥላሉ፣ እነ አብርሃም እያነሰ የሰው ልጅ ተክለ ሰውነት ይሄዳል። ዛሬ ያለ ሰው ስንት ነው? 2 ሜትር የማይሞላ ህዝብ ነው ያለው።
የዛሬ 1447 ዓመት ዘመን የነበረን ሰው ዛሬ ካለው ሰው ጋር ማወዳደር አይቻልም። 80 አንዴ ልጠይቅሽ፣ ሚዩት ናንሺው፣ ሌላ በደንብ እንድትረጅ አንድ ነገር ላንሳልሽ። በዚያ ዘመን ከነበሩ ተክለሰውነት እኔ እያዳመጥኩ እኮ ነው። አሁን ልጠይቅሽ፣ እሺ ዛሬ የ11 ዓመት ልጅ ሰፈርሽ ይኖራል? ወንድ ልጅ ለምሳሌ አሁን ራሱ አጠገብ ያለ። በጣም ጥሩ። እሱ የ11 ዓመት ልጅ ትዳር መያዝ ይችላል? ማግባት ይችላል? ቢድሩት ምን ይመስልሻል? ኧረ ምን ከምኑ ነው የምታገናኘው? በጣም ጥሩ ጎበዝ ልጅ። አየሽ፣ በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በአይሻ ዘመን ወንድ ልጅ ሆነው በ11 ዓመታቸው ያገቡ ነበር፣ ለትዳር ደርሰው። የሚገርምሽ በ11 ዓመቱ ያገባ ሰው ምን ታያለሽ? አየሽ፣ በራስሽ አረጋገጥሽ። አሁን እንዴት ብለው ያገባል የ11 ዓመት ልጅ አሁን አልሽ። አይሻ ከዚያ ዘመን ጋር ስናነጻጸራቸው ጊዜ ወንዶቹ በ11 ዓመታቸው ያገባሉ፣ ሴቶቹ በ9 ዓመታቸው ያገባሉ። እናታችን አይሻ በ11 ዓመት ያገባ ወንድ ልጅ አለ፣ የወለደ ልጅ አለ። በ12 ዓመት ወዲያ ወለደ። የአሁን ዓመት ልጅ የ11 ዓመት ልጅ ያገባሉ ወይ ስላት በፍጹም አያገባም ማለች። ስለዚህ ልክ እንደዚያ ነው። ይሄ የእናታችን አይሻ ዘመንና የአሁኑ ዘመን የማይገናኝ ዘመን ነው። በዚያን ጊዜ ወንዶቹ በ11 ዓመታቸው ያገባሉ፣ ሴቶቹ ደግሞ ከዚያ አነስ ባለ በ2 ዓመት አነስ ብለው ያገባሉ። ይችላል ማስረጃ ሳይሽ ከፈለግሽ በ11 ዓመቱ ያገባ ከዚያ በሚቀጥለው ዓመት ወለደ ልጅ። እናንተ ጋር ነው እንጂ ያለው እስካሁን በእኛ መጽሐፍ ቅዱስም አልሰማንም። ይህንን የሰው ልጅ ተክለሰውነት ያለፈውን አይገልጽም እያልኩሽ ነው። መጽሐፍ ቅዱስ አያውቅም ስለነዚህ ነገራቶች። የአዳም ቁመት ስንት ነው? ከዚያ በኋላ የሰዎች ቁመት ምን ያክል ነው? አያውቀውም። ይህን ኢስላም ነው የሚያውቀው። የሰው ልጅን ተክለሰውነት በደንብ አድርጎ የሚያውቅ አምላክ ስለሆነ ቁርአንን ያወረደው ከአዳም ጀምሮ ይገልጻቸዋል እንዳለ ተክለሰውነታቸውን ምን ያክል እንደሆኑ። አይሽ ይሄ ሌላ ነው። ሌላ አይሻ እንደደረሰች ላሳይሽ። ሴት ልጅ ለትዳር ከመደረሰችበት ምልክት አንደኛው ምንድን ነው? የወር አበባ ማየት አይደለ? 80 ዓመት ሽናሽው። አዎ እናታችን አይሻ የወር አበባ ታይ ነበር። የሚገርምሽ ትልቅ መሆኗን የምትረጅበት ማለት ነው። ራሷ ስትናገር ምን አለች? ኢዛ በለገት ልቢንት 9 ሲኒን ፈሂየ እምረአ አለች። አንድ ሴት ልጅ 9 ዓመት ከሞላት እርሷ ለአቅመ ሔዋን ያደረሰች ሴት ሆናለች ብላ ተናገረች። በዚያ ዘመን ስላሉ ሴቶች ስትናገር የ9 ዓመት ሴት ለትዳር የደረሱ ሴቶች ነበሩ። የወር አበባ እያዩ ነበረ። አይሽ አሁን ምን ይሄን መስፈርት ከመስፈርቶቹ መካከል የወር አበባ ማየቷ የትዳር መስፈርት እንደሆነ አንቺ ማመንሽ። አይሻ ከነዚያ ነበረች፣ የወር አበባን የምታይ ሴት ነበረች። ሌላው ተክለ ሰውነት መድረሷ ራሷ ስትመሰክር ምን እንዳለች ተመልከቱ። አቡ ዳውድ ላይ በተዘገበ ሐዲስ እናታችን አይሻ ምን አለች? ትዳር ከመግባቴ በፊት እናቴ ምግብን እየቀመመች ትመግበኝ ነበር፣ የሚያወፍር የሚያሰባን ምግብ። እኔም ያንን እበላ ነበር። ተክለሰውነቴም ደረሰ፣ ሰባሁኝ፣ ወፈርኩኝ። ልክ አንዲት ወጣት ሴት የምትደርስበት ተክለሰውነት ላይ ደረሰች። አልኢማሙ አልቃዲ ምን ይላል? አይሻ ወጣት ሴት ሆና ነበር ተክለሰውነቷ እያለ ይናገራል። ይሻላል እና ይህን ይመስላል። ሌሎች የምትጨምሩላት ካለ ረመዳን ኡስታዝ ጀማል ጨምሩላት። ባረከላሁ ፊኩም። እንዲሁም ጀማል አይ ሰላሙ አለይኩም በድጋሚ ብያለሁ። እኔ በጣም የሚገርመኝ ግን ከየት ነው መስፈርቱን የሚያወጡት? ከየት ነው ይሄንን የሚመዝኑት? ምን ላይ ቆመው ነው? እስኪ መጽሐፍ ቅዱስን እንመልከተውና ሴት ልጅ በስንት ዓመቷ ነው ታግባ የሚለው? ምን አይነት መስፈርት ነው ያላችሁ? እስኪ እናንተ የኛን መታችሁ ስትመዝኑ አሁን ልክ ያስጠናን ምናምን ብለሽ የገላለጽሻቸውን ሁሉ እስኪ መጽሐፍ ቅዱስ ላይ ስለ ሴት ልጅ ምን ያወራል? ሴት ልጅ በስንት ዓመቷ ታግባ ይላል? እስኪ ሚውትሽን አንሺና እስኪ መስፈርትሽን ንገሪኝ። ከየት ተነስተሽ እንደዛ እንዳልሽ ማለት ነው። እናንተ ማለት እንደዚህ ማስረጃው እንትን ብሎኝ ሳይሆን ያውላችሁ ስለ ነብዩ መሐመድ እኔ በእናንተ ሃይማኖት የማውቀው በቃ ትክክለኛ የአላህ መልእክተኛ። ቆይ ምን መሰለሽ የሆነ ነገር የሆነ ሰው የሚታቸው ወይም የሆነ ነገር ከዛ የተሻለ ይዞ እኮ ነው። ገብቶሻል? አሁን አንቺ ያንቺ የተሻለ ሆኖ ስላየሽ ነው አይደለኛ መተሸተቸሽው ወይም ደግሞ የሚያስጠላ ነው ብለሽ የገለጽሽው። እስኪ ያንቺን መስፈርት እኔ እስልምና ሃይማኖት እኔ በአሁን ጊዜ እኔ እውነት ለመናገር ስለ እውነት ነው የምነግርህ ማለት ነው። እና ነብዩ መሐመድ ብላችሁን በእናንተ ሃይማኖት እንትን ስትሉት እንደኛ ለምሳሌ አሁን መላእክቶችን ቅዱሳኖችን እናከብራለን። ማምለክ አይደለም፣ ማምለክና ማክበር ይለያያል። እናከብራለን፣ እንወዳለን። እነሱስ ምንድነው? በቅድስና በድንግልና ለክርስቶስ ፍቅር ስለተሰዉ ብዙ ነገር ስለሆኑ ነው። ነብዩ መሐመድም እንደዛ ይመስለኛል። አሁን ደግሞ ስሰማ ደግሞ ነብዩ መሐመድ እኮ የ9 ልጅ ያገባ ነው። እንደዚሁም ደግሞ ከ9 ሴት ጋር
ያደረሰው ነው። ታዲያ ይሄ ነብይ መሐመድ በእስልምና ሃይማኖት እኮ እየመጣውለት እኮ ነው እሱ ነው የጠየቀኝ እና በአሁን ጊዜ በእስልምና ሃይማኖት ምን ድንቅ ነገር ነው የሰራው በመልበት ጊዜ ግማሹ እስላም ግማሹ ሃይማኖት ምን አለኝ እዛው የናንተው ማለት ነው። ተማነ እኛ ፖሊሲው አንኛ የሚረብሽ ድምጽ አለሽ። ሁለተኛ ደግሞ ማንንም ሰው ቢተች ማንንም ሰው ቢነግርሽ ማንንም ሰው ቢያወራ ስለምና ላይ ማለት ነው የፈለገውን ሰው ያወራል። እኛ የተፈጠረ ነገር ቢፈጠር የምንመለሰው ወደ ቁርአንና ወደ ሐዲስ ነው። የፈለገ ሼኽም በይው ማንንም አይመራንም። የሚመራን አንድ ቁርአን አንድ ሐዲስ ነው። ኦኬ ወደዛ ነው የምንመለሰው። አሁን የነገሩሽን ሁሉ ጠይቀሽ ኡስታዝ መልሶልሻል አይደለ? አሁን እኔ የጠየኩሽ ምንድነው የናንተ መጽሐፍ የናንተ እምነት ስለ ሴት ልጅ በስንት ታግባ በስንት ትወጣ የሚለውን ምን አይነት መስፈርት አንቺ የተሻለ ስላስቀመጠ አለ ብለሽ ስላሰብሽ ነው አይደለ? ይሄ ያስጠላሽ። ያንቺን ንገሪኝ እስቲ ሴት ልጅ በስንት አመቷ ታግባ ይላል መጽሐፍ ቅዱስ? ሰማን ያለሽ? አዎ አለኝ አለው እስኪ ሴት ልጅ በስንት አመቷ ታግባ ይላል? ማለቴ እኛ መጽሐፍ ቅዱስ ውስጥ እንደዚህ ህፃንም ያገባችም የለችም። እናንተ ጋር ነው የሰማሁትኝም ግን ሰማን ያቆይ አንቺ አታውቂም ማለት ደግሞ ማለት ነው እኛ እናሳውቅሻለን መጽሐፍሽን ማታውቂ ከሆነ ማለት ነው። ሳራ ስትሞት ስንት አመቷ ነበር? ሳራ ስትሞት ስትሞት በመቶ ምናምን አመቷ ነው የሞተችው። ሳራ የአብርሃም ሚስት ነች። ሳራ ስትሞት የ120 አመት ነበረች። እሺ ርብቃ የተወለደችው መቼ ነው? 120 ርብቃ የተወለደችው መቼ ነው? እንጃ እንደሚያላስተውሱ። እሺ ርብቃ ስትወለድ ማለት ነው ሳራ ስትሞት ርብቃ ተወለደች። ሳራ በ120 አመቷ ስትሞት ርብቃ ደግሞ ተወለደች። ዘፍጥረት ምዕራፍ 22 ቁጥር 23 ላይ ባቱኤልም ርብቃን ወለደ። እነዚህንም ስምንቱን ሚልካ ለአብርሃም ወንድም ለናኮር ወለደች ይለናል። አሁን እዚህ ጋር ርብቃ ተወለደች አይደለ? ኢስሐቅን ስታገባው ኢስሐቅ የ40 አመት ሰው ነው አይደለ? ታውቂያለሽ ይሄንን? አለሽ ሰማን። ኦኬ ስለዚህ ኢስሐቅን ስታገባው የ40 አመት ሰው ነው። ርብቃ ደግሞ ስትወለድ የስንት አመት ሰው ነበረች? እንትና ሳራ ስትሞት የ120 ሴት ነበረች። ርብቃ እንትና ኢስሐቅ የተወለደው መቼ ነው? እርሷ የ90 አብርሃም የ100 አመት ሆኖ ነው። አስተውይሺ ሳራ የ90 ላይ አለ። እሱ መጽሐፍ ቅዱስ ላይ አለ። ማውራሽ መጽሐፍ ቅዱስ ነው። ሳራ ስትወለድ ሳራ የ90 አመት አብርሃም ደግሞ የ100 አመት ሆኖ ኢስሐቅን ወለዱ። ከዛ ኢስሐቅ በተወለደ በስንት አመቱ? በ30 አመቱ ማን ሞተች? እንትና ማነች? በ40 አመቱ እንትና ሞተች። በ20 አመቷ ሳራ ስትሞት ኢስሐቅ የስንት አመት ሰው ሆነ? የ40 አመት ሰው ሆነ። እናቱ ስትሞት እርሱ የ40 አመት ሰው ነበረ። ርብቃ እናቱ ስትሞት የ20 አመት ሆና የ120 አመት ሆና ርብቃ ስትወለድ እናቱ የ120 ሆና ስትሞት ርብቃ ተወልዳለች። ኦኬ እርሱ የ40 አመት ሰው ሆኖ ሲያገባት ርብቃን እድሜዋን ደምረን ስንነግርሽ የስንት አመት ትሆናለች? የ3 አመት ልጅ ሆና ቁጭ ትልልሻለች ማለት ነው። ርብቃ በደንብ አስበሽዋል? አሁን ያልኩሽን አድምጠሽኛል? አዎ እያዳመጥኩህ ነው። ይሄንን ግን ካንተ ነው እየሰማ ያለሁት። በጣም ጥሩ። አሁን በደንብ ተረጅሽ። ኢስሐቅ የተወለደው ሳራ የ90 አመት አብርሃም የ100 አመት። ሳራ የ120 አመት ሴት ሆና ስትሞት ኢስሐቅ የስንት አመት ሰው ይሆናል? 30 አመት ማለት ነው። 40 አመት ይመጣል። አሁን እዚህ የምናደርገው ምንድነው? የሷን እድሜ እናመጣዋለን። እሷ ርብቃን ሲያገባ የ40 አመት ሰው ሆኖ ሲያገባት እናቱ የሞተችበትን እድሜና የሱን ያገባባትን እድሜ ስንወስደው በጥቅሉ የሷ እድሜ 3 አመት ይሆናል። ባቱኤልም ርብቃን ወለደ ያልኩሽን ዘፍጥረት 22 23 ላይ መመልከት ትችላላችሁ። ኢስሐቅም ወደ እናቱ ቤትም ወደ ሳራ ድንኳን አገባት። ርብቃንም ወሰዳት ሚስትም ሆነችው። ወደዳትም። ኢስሐቅም ከእናቱ ሞት ተጽናና ይላል። እናቱ ስትሞት የ120 አመት ስትሆን ማለት ነው እሷን ወስዶ አግብቷት ሞቱን ተጽናንቶበታል። እሷ የተወለደች ሞት ነው። እናቱ ስትወለድ እናቱ ስትሞት እሷ ተወልዳለች።
እሱ ደግሞ እንዳገባት የእናቱ የሞት መጽናኛ ሆናለች። የስንት ዓመት ሴት ነበረች ርብቃ? የ3 ዓመት ሴት ነበረች ማለት ነው። በእንደዚህ መልኩ እናሳይሻለን ማለት ነው። በሚስት ብዛት ደግሞ ታወራሽ ደግሞ ነብያቶች ስንት ሚስቶች እንዳገቡ ታውቂያለሽ? 80። አይ ይሄ የሚገልጸው እናንተ ቁርአን ላይ ነው እንጂ የኛ መጽሐፍ ላይ ይሄን የሚገልጽ እስካሁን አልሰማሁኝም። ሰምታችኋል አይደለ ጋይስ? ያነበብኩት መጽሐፍ ቁርአን መሰላት። መጽሐፍ ቅዱስ እኮ ነው ያነበብኩልሽ። ነብያቶች 7 ቁጥሩን ንገረኝ። ምን መጽሐፍ ላይ ነው? ቁጥሩን ንገረኝ። ዘፍጥረት 23 ላይ ጀመረሽ አንብቢው። ሳራም እድሜዋ 127 ዓመት ሲሆናት ሞተች። ኢስሐቅ የተወለደው የ90 ዓመት ሴት በደንብ አስተውይ። ኢስሐቅ የተወለደው እሷ የ90 ዓመት ሆና ነው። ሳራ እናቱ የ90 ዓመት አባቱ የ100 ዓመት። ሳራ 120 ዓመት ሞልቷት 127 ዓመት ሞልቷት ስትሞት ኢስሐቅ ስንት ዓመቱ ነው? የ37 ዓመት ወጣት ወይም ጎረምሳ ሆኗል ማለት ነው ኢስሐቅ። በደንብ አስተዋልሽው? ማውራሽ ስለ መጽሐፍ ቅዱስ ነው። የ37 ዓመት ሰው ሲሆን ማን ተወለደች? ርብቃ ተወለደች። እናቱ ስትሞት ርብቃ ተወለደች። ዘፍጥረት 22:23 ላይ ተመልከች። ርብቃ ተወለደች። ርብቃን ተወልዲያ እናቲቱ ስትሞት ርብቃ ስትወለድ እርሱ ሲያገባት እርሱ የ40 ዓመት ሰው ሲሆን እሷን ሲያገባት ርብቃ የተወለደችው እናቱ ስትሞት በ120 ሲሆን የ3 ዓመት ሴት ናት ማለት ነው ርብቃ። ተረዳሽኝ? እየሰማሁት ነው። ይሄን ይመስላል። ታዲያ ለምን ገረመሽ? 9 ዓመት ሴት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ማግባታቸው? በጣም ይከብዳል ማለት በጣም ይከብዳል። እኔ ከሚገርም ነገር ማለት ነውና ርብቃ የ3 ዓመት ሆና ሲያገባት እንዴት ነው ያልገረመሽ? ፕሊስ እስኪ መልሽልኝ ይሄንን። አይ ይሰማሻ? 80 የተሰማኝ ነው። እሺ ርብቃ የ3 ዓመት ሆና አገባች። ተ9 ዓመት እና ተ3 ዓመት የቱ ነው የሚበልጠው? እ 80 የሚበልጠውማ ያው የ9 ዓመት ልጅ ነው። ስለዚህ ኢስሐቅ ነብይ ነው። የተወደደና የተከበረ የአብርሃም ልጅ ነው። ያገባት በ40 ዓመቱ የ3 ዓመቷን ህፃን ነው። ይሄ ካልገባሽ እንግዲህ ሌላ ሴቶችን 700 ሚስት ያለውን ሰው ላሳይሽና ከዛ እርሱም ላይ ትገረሚያለሽ። 700 ሚስቶችና 300 ቁባቶች ነበሩ። 300 ውሽማዎች ማለት ነው። እሺ ምናልባት ስለ አይሻ በተመለከተ በነገራችን ላይ ይቅርታ እሺ፣ ወደዛ ከመሄዳችሁ በፊት ብዬ ነው እንደ እስልምና ሃይማኖት አንድ ሴት ልጅ ለወረባ ምንድነው ለአቅመ ሔዋን የሚደርስባቸው ምልክቶች አሉ። ገብቶሻል? ከነዚህ ምልክቶች መካከል አንዱ 9 ዓመት መሙላት ነው። ከዛ በኋላ ሌሎችም እንዳለ ሆኖ ለምሳሌ እንበልና የወር አበባ ማየት፣ እንደዚህም ደግሞ የዘር ፈሳሽ ማፍሰስ፣ ሌሎችም ነገሮች እንዳሉ ሆኖ ማለት ነው። ከዛ አንፃር ነው በእስልምና እምነት መሰረት ለአቅመ አዳም የመድረስ ምልክቶች እነማን ናቸው ከተባለ ማለት ነው ለወንድም ለሴትም ተቀምጠዋል። ገብቶሻል? ስለዚህ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሲጀመር በዛ ጊዜ የነበረውን አካሄድ ከዚህ ጋር ልናነጻጽረው አንችልም። በታሪክ ደረጃ ማለት ነው ሐታ በዛ ጊዜ የነበሩ የነብዩ ዐለይሂ ሰላቱ ወሰለም ተቋሚዎች ማለት ነው እርሳቸውን በዚህ ማንም አልተቃወማቸውም። ለምን? በዛ ሰዓት ይደረግ ስለነበር ማለት ነው። ገብቶሻል ወገናችን? ካሁን በኋላ ይሄን ጥያቄ እንዳትጠይቂ ነው። ለምን? ቅድም ምን ያልሽ ነበር? ነብዩ መሐመድ በ6 ዓመት አይደለም። አዎ አይሻን በ6 ዓመታቸው በ6 ዓመቱ ታጭታለች። ነገር ግን 9 ዓመት ሲሞላት አንድ ላይ ሆነዋል። ምንም ጥርጥር የለውም። ነገር ግን ጉዳት የሚኖረው ቢሆን ኖሮ ማነው ምንም አይነት ጉዳት አልደረሰባትም። ትልቅ ሆነ ከዛ በኋላ የሞተችው ማለት ነው። ገብቶሻል? ይሄን ነገር ታሳቢ ማድረግ አለብሽ። ወደ ርብቃም ሲኬድ ደግሞ ማለት ይሄን መመርመር አለብሽ። የራሳችሁን መጽሐፍ በደንብ ማንበብ መቻል አለባችሁ። አሁን አንቺ እስልምና
እንደዚህ የሚል ለምሳሌ በእናንተ ነብዩ መሐመድን ታከብሩታላችሁ አይደለ? እኛ መላእክቶችን እንደምናከብር ሁላ። እሺ ለዚህም እኮ እናንተ ማለት ምንድነው መላእክቶች ነብዩ መሐመድ ነብዩ መሐመድ ከነብዩ መሐመድ ይልቅ ከመላእክቶች ይልቅ ነብዩ መሐመድን ነው የምታከብሩት። ይብለጥ ማለት ነው አይደል? ማለት እንዴት ይብለጥ? እናንተ ነብዩ መሐመድ የአላህ መልእክተኛ ነው ትላላችሁ እንጂ ማለት ነው ስለ መላእክቶች ስታከብሩ ስም ስጠሩ አልሰማንም። አሁን በነገራችን ላይ በዚህም ጉዳይ አሁን ከሪሳችን ውጭ ነው። ለምን መሰለሽ አሁን መላእክቶችን እናከብራለን ወይስ አናከብርም? በምን ሁኔታ ነው የምናከብረው? ቅድም አሁን እኮ ቆይ አንዴ አስጨርሰኝ። አሁን ቅድም እሱ ስለናንተ በመጽሐፋችን ጠቅሶ ስለ ነብዩ ይስሐቅ ነበር ሲነግረኝ የነበረ። አሁን ለምሳሌ ይስሐቅን እንደ እንትን አድርገን መጽሐፋችን ውስጥ እንጠቅሳለን። ነገር ግን እንደዚህ እንደናንተ እንደ ነብዩ መሐመድ ቦታ ሰጥተነው እንደዚህ አናከብርም ማለት መላእክቶችን ቅዱሳኖችን እናከብራለን። ለክርስቶስ ሲሉ ለኛ አርአያ የሆኑ ትትናን ከሪስ የወጣች ነው። አሁን እኮ መላእክቶች ይከበራሉ ወይስ አይከበሩም? ነብዩ መሐመድ ከሌሎች ነቢያት አሁን ጥያቄ እኮ እሱ አይደለም። ስለ አይሻ ጋብቻ እኮ ነው ያወራን ያለን ወገናችን። አሁን ወደዚህ ሪስ እንዴት እንመጣለን? ምን ያገናኘው ነው ከዚህ ሪስ? መጀመሪያ ስለ ነብዩ መሐመድ ነው የጠየቅኩት። ነብዩ መሐመድ የአላህ መልእክተኛ ከሆነ እንዴት እንደዚህ አይነት ነገር ሊያደርግ ቻለ በሚለው ነው። እንደውም ወንድሜ እየተቆጣኝ ነበር፣ እንደዚህ አትበይ ምናምን እያለኝ ነበር። ላ አሁን ሁሱ በነገራችን ላይ ኡስታዛችን ሁሱ በበቂ ሁኔታ መልሶልሻል። እችን እንደ ሀሳብ ነው ያቀረቡት። አሁን ወደ ሌላ ሪስ ይሽብኝ ነው። አሁን እኮ ነገርኩሽ እኮ ለአቅመ አዳም የመድረስ ምልክቶች አሉ። ለሴት ልጅ በሸሪዓ የተቀመጡ ነገር አለ። ከዛ አንጻር ነው ከነዚህ መስፈርቶች ከአምስት ናቸው። ከአምስቱ መስፈርቶች አንዱ 9 ዓመት መሙላት ነው፣ የወር አበባ ማየት ነው። እሷ ደግሞ ራሷም ተናግራለች በሐዲስ ለአቅመ አዳም ደርሼ ነበር ብላለች። ወዳና ፈቅዳ ያደረገችው ነገር ነው። ገብቶሻል? ከዛ በኋላ ወደ ነብዩ ነው ስለማመላክት ችግር የለም። ይሄ ተመልሶልኛል፣ ይሄ ሌላ ጥያቄ ነው ካል ችግር የለም፣ ይመለስልሻል። መልአኮች በእስልምና ምንድነው ይከበራሉ ወይስ አይከበሩም? ሀታ ማለት ነው በእስልምና እና ጅብሪልን ያላከበረ ማለት ነው ከእስልምና ይወጣል። ገብቶሻል? ሌሎቹንም ነው በቁርአንና በሐዲስ የተጠቀሱ መልአክቶች በስም ደረጃ በቁጥር ደረጃ የተቀመጡ አሉ። እናከብራቸዋለን። አሁን ሪሳችን ይሄ አይደለም። ስለ አይሻ ተመልሶልሻል፣ ግልጽ ነው። ተመልሶላታል እኮ እኔ መስፈርቷን ቅድም ተመልሶላታል። ቀጥሎ ጀሜ ቀጥሎ በቃ እሺ። ለማንኛውም እሺ እንትና ኦርቶዶክስ ነሽ አይደል? ግን እኔ ኦርቶዶክስ ነኝ። ይቅርታና አስገባት ሩሃማ። እሺ አንዴ ረመዳን እንት ይቅርታ ረመዳን አንዴ ሩሃማን አስገባት። እሺ ቀጥል ረመዳን። እሺ ኦርቶዶክስ ያው እኛ ነቢያቶችን ነው የምናከብረው ምናምን ታያለሽ እና ያው እንደ ኦርቶዶክስ አስተምሮት ያው ገድላትም ትቀበይበታለሽ፣ ታምንበታለሽ አይደለ? ገድላት ሰምናይ ምን ገድላትን ትቀበያለሽ አይደለ? ገድላትን ምንድነው ያልከኝ? ገድላት ድርሳናት ምናምን። አዎ ገድላትና ድርሳናትን ትቀበያለሽ አይደል? እዛ ላይ አንዳንድ ነገር ላሳይሽ እና ይሄ ተገቢ ነው ወይስ አይደለም የሚለውን ነገር በዛው ትነግሪናለሽ። እሺ ለምሳሌ ምን የአባታችን የበማጽዮን ገድል ላይ ማለት ነው ምዕራፍ 2 ላይ ምን የሚል እናገኛለን መሰለሽ? የማርያም ልጅ እኔ መድኃኔዓለም ነኝ አትፍራኝ አለኝ ይላል ሲናገር ኢየሱስ ማለት ነው። ይህንን ብሎ አፌን ሳመኝ፣ ከጣዕሙ ብዛት የተነሳ አፌን አጣጣመው፣ ምንም አላውቅም ልቤን አሳጥቶኛልና ይላል። እንግዲህ እዚህ ጋር የምናገኘው መባጽዮን ከአምላክ ነው ብላችሁት ከምታመልኩት ኢየሱስ ጋር አፍ ለአፍ ተገጣጥሞ እንደተሳሳመ ይናገራልና ትቀበያለሽ ወይ ይሄንን ነገር? ምን ላይ ነው እንደዛ የሚለው? ይሄንን ካንተ ነው የሰማሁት። ይሄን አንዳንድ ጊዜ ብዙ ጊዜ
የእናንተን ሳታነቡ መታችሁ እኛ እዚህ ላይ እንትን ማለታችሁ ነገር ነው ግር የሚለኝ። ይሄውን የአባታችን መዋጽዮን ገድል ላይ ነው የሚገኘው። ሁለት ሌላም ተጨማሪ ሰጥሻለሁ። እሱም ብቻ ሳይሆን እዛው ምዕራፍ 2 ላይ ደግሞ የገሊላው መድኃኔዓለም ነኝ አለ። ሰምቼም ከእግራቸው በታች ሰገድኩ አለ። እናቱም መሰለችኝ አፌንም ሳመችኝ ይላል። ሕፃኑም ይዞ አፌን ሳመኝ እያለ ይናገራልና ይሄን ነገር እንዴት ነው ተቀበያለሽ ወይ? እንግዲህ አስቢው፣ አፍ ላፍ የሚጋጣጠም ምን እንደሆነ በዚህ ዘመን የሚታመን ነው። እና ሌላው ደግሞ ምን አለ መሰለሽ፣ ሌላው ምንድነው ድርሳነ ዑራኤል ላይ ማለት ነው ግዕዝና አማርኛው ላይ ምን የሚል እናገኛለን መሰለሽ? አንድ ሴትና አንድ ሴት በምራቅ ማለት ነው ከአንዷ ሴት በምራቅ ብቻ እንዳረገዘች ይናገራል። እነኚህን ነገራቶች እንዴት ነው ተቀበያለሽ ወይ? አሁን ከዚህ ጀምሮ ስናነብ ገላቶች መጽሐፎች ላይ ማለት ነው አንተ እንዳልከው ሳይሆን የዘውትር መጽሐፎች የቅዱሳኖች ታሪክ ነው እንጂ ያለበት ይሄ አንተ ያልከው የለበትም። ይሄውና ለምሳሌ እንደነዚህ ነው ድርሳነ ዑራኤል እነኝን ምናምን አታውቂያቸውም? እዛው ላይ ናቸው። ድርሳን መጽሐፎችና የጸሎት መጽሐፎች ይለያያሉ። አሁን እኛ እኮ ከእናንተ ጋር ትልቁ ነገር መጽሐፍ ቅዱስ አለ አይደል እንዴ? ዋናው መጽሐፍ ቅዱስ ይሄ እኮ አሁን አንተ እያወራክ ያለው ስለ ጸሎት መጽሐፍ ይሄንንም ደግሞ ያኛውን መጽሐፍ እኛና እናንተ ይኸውልህ እናንተንና እኛን የሚለየውንም መጽሐፍ ሳታነብ እሱ ጋር ከሄድክ ምንም አይገባህም። ገብቶሃል? አይገባኝ። ይሄኛውን ነገር ትመሩበት የለ እንዴ? እንዴት ነው አትመሩበትም? በዚህ በገድላት እና በድርሳናት አትመሩም እናንተ? ገላቱ መጽሐፎች ጋር ምን ትሰራለህ? ሲጀመር ይሄ የአንተም ቁርአንና የኛም መጽሐፍ ቅዱስ ማስተያየት ነው እንጂ መጽሐፍ ቅዱስን ሳታነብ ገላቶች ጋር ምን ልታረግ ይችላል? አይ አንቺ ቅድም እየጠየቅሽ የነበረው ስለ አይሻም ሆነ ስለ የትኛውም ነገር ስለ ነብዩ ሰለላሁ ዐለይሂ ወሰለም የጠየቅሽው ከሐዲስ ላይ ነው። ገባሽ አይደለ? ከቁርአን ላይ ሳይሆን ከሐዲስ ላይ ነው የጠየቅሽው። እና እኛ ሙስሊሞች ቁርአንና ሐዲስ መመሪያችን ነው። ስለዚህ አንቺም ደግሞ ከመጽሐፍ ቅዱስ በተጨማሪ ደግሞ እነዚህን ገድላናት እና ድርሳናትን ትቀበላላችሁ እንደ መመሪያ አድርጋችሁ። ተሳስቻለሁ? ስለዚህ እንደዚህ አይነት ነገር እናገኛለን። ሌላው ደግሞ ምን አለ መሰለሽ የምትቀበዩ ከሆነ ማርያም የአብ ሙሽራ ነች የሚባል ነገር አለ። እሱን እንዴት ነው ተቀበያለሽ ወይ? የአብ ሙሽራ ነች ይላል ማርያም። ስለ ማርያም ስለገላቶች ስለ ዘውትር ጸሎት ውስጥ ምን ትሰራለህ አንተ? ለምን ወደ ዋናው ርዕስክና ወደ ዋናው ቁርአንክና መጽሐፍ ቅዱስ አገባ? አይደለም ማርያም የአብ ሙሽራ ነች ብለሽ ትቀበያለሽ ወይ ነው? እንደዚህ አይነት ነገር የምትቀበይ የምታምኚ ከሆነ አሁን ደግሞ እነኝን ላስጨርስሽና ወደ መጽሐፍ ቅዱስ እንገባለን። እሺ ችግር የለውም። ሁሉንም ገላት መጽሐፍ ቅዱሶች የዘውትር መጽሐፎችን እንዳለ እቀበላለሁ በኦርቶዶክስ ሆኜ ማለት ነው። በጣም ጥሩ። ስለዚህ ማርያም የአብ ሙሽራ ነች። ወደ ዋና ግባ። የምጠይቀው ጥያቄ ከሌለ ማለት ነው እኔ ልጠይቅ ነው የገባሁት። እሺ ቆይ ችግር የለውም። አረ የምጠይቀው ጠፍቶኝ ሳይሆን አለ። ቆይ ጀምስ አፎን ችግር የለውም። በመጽሐፍ ቅዱስ አይደለም ፈልጊ ችግር የለውም። ዙሪያ ላይ ቆሞልቷል ያለው አንተ እኮ እሺ ችግር የለውም። ምን አለ መሰለሽ ትንቢተ ሕዝቅኤል ምዕራፍ 23 ምዕራፍ 23 ከቁጥር 1 ጀምሮ ስናነብ ምን የሚል ታሪኮችን እናገኛለን መሰለሽ? የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ ያለ ይተርክልናል ሕዝቅኤል ማለት ነው። እኔ ተኝቻለሁ፣ ልቤ ግን ነቅቷል። እንግዲህ አስብ፣ መጽሐፍ ቅዱስ ነው ያነበብን ያለነው። የውዴ ቃል ነው፣ እርሱም ደጁን ይመታል። እህቴ ወዳጄ እርግቤ መደምደሚያዬ ሆይ በራሴ ጠል በቁንድላይም የሌሊት ነጠብጣብ ሞልቶበታልና ክፈችልኝ አላት። ምን እንደምከፍትለት ቁጥር 3 ላይ ዝቅ እያለን እናያለን። ቀሚሴን አወለቅኩ አለች። እንግዲህ አስብ፣ እንዴት እለብሰዋለሁ?
ያወለቀችውን ቀሚስ። እግሬን ታጠብኩ፣ እንዴትስ አስደፋዋለሁ አለች ውዴ አለች። ከዛ በኋላ እጁን በወለቀው ቀሚስ ላይ በቀዳዳ ሰደደ ይላል። እንግዲህ አስቢው ከቀሚስ በታች ምን አይነት ቀዳዳ እንዳለ ማንኛችንም ሰዎች እናውቃለን። አንጀቴንም ስለ እርሱ ታወከ ይላል። ለውዴ እከፍትለት ዘንድ ተነሳው፣ እጆቼ በደጁ መወርወሪያ ላይ ክብሬን አፈሰስኩ፣ ጣቶቼ ፈሳሹን ከርቤ አንጠበጠቡ ይላል። ኢና ሊላሂ ወኢና ኢለይሂ ራጂዑን። እንግዲህ የምናገኘው ይሄ ሰለሞን የሚባለው ጠቢቡ ሰለሞን ብላችሁ የምታምኑት ማለት ነው። መኃልየ ምዕራፍ 5 ላይ የሚገኘው ወርታች እያነበብን ብንሄድ የመጽሐፍ ቅዱስ አይደለም ብለን ነው ምናምን። ቁጥር 7 ላይ ምዕራፍ 7 ላይም ስንገባ ደግሞ ምን ይላል መሰለሽ? ያው እዛው ነው ዘሴም ያለ ነገር ነው። እንግዲህ የቅዱሳን ነው ብለሽ የምታምኙ ነገር ነው አንደኛው ማለት ነው። መጀመሪያም ጀማል አሳይቶሻል ስለ ርብቃ እድሜ በ3 የማግባቷ ማለት ነው። ወንድሜ ርብቃን ያገባት ይስሐቅ ነው። ቆይ እሺ ገባኝ። ስለ ነቢያቶች ያወራን ያለ ነው በመጽሐፍ ቅዱስ የለም አይሻርል የለም አላልኩም። ከመጽሐፍ ቅዱስ ውስጥ ከፈለክ እንደዚህ አይነት እህቶች አሉ፣ ወላ ወንድም እህቱን ያገባ ራሱ አለ። እኛ ግን አሁን ለምሳሌ ስለ ሰው አይደለም ያገባን ያለ ነው። ስለ ነብይ አይደል እያወራን ያለ ነው። ስለ ነብይ ወይም ስለ ፈጣሪ መልእክተኝነት አይደል እያወራን ያለ ነው ነው አይደለም? እኔም እየጠቀስኩልሽ ያለሁት እኮ መልእክተኛ ተብሎ ከሚጠቀሱት ማለት ነው፣ ወይም ቅዱሳን ሰዎች ተብሎ ከሚጠቀሱት ማለት ነው እያወጣው እያሳየውሽ ያለሁት። ገባሽ አይደለ? ይስሐቅም የአብርሃም ልጅ ነው አይደል እንዴ? ነብይ ነው እሱ። እንግዲህ በ3 ዓመቷ ነው ርብቃን ያገባት። የአይሻ ረዲየላሁ ዐንሁ እንደውም በ9 ዓመቷ ነው። ልዩነት ምን ያህል ልዩነት እንዳለው ማስተያየት ይቻላል። ገባሽ? በዚህ ነገር አላምንም የምትይ ከሆነ ኮሜንተሪም ሆነ ቸርች ፋዘሮችን ልሰጥሽ ይችላል እዚሁ ማለት ነው። ገባሽ? በ3 ዓመቷ እንዳገባች ማለት ነው። ሌላኛው ደግሞ ምንድነው እንግዲህ ይሄን ፓርት ባናነበው ይሻላል። ረመዳን ያው ዘሴም ነገር ነው ያለው። ረመዳን እንደዚህ አይደል? እሺ እሱ አሁን እያለች ያለችው ይሄ ነገር በእኛ ችግር የለውም እያለች ስለሆነ እኛ ላይ ችግር ለምን አላልኩም። በእኛ ችግር የለውም አላልኩኝም። ታዲያ እንደዛ ካላልሽ ታዲያ አንቺን ችግር ይዘሽ እንዴት ነው እኛን የምታነጻጽሪው እንዴ? እውነት ነው። ስለዚህ የምታነጻጽሪበት መስፈርት ወይ ንገሪንና በዛ መስፈርት እንጅልሽ። እንዴት ነው አልገባንም። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አዎ አግብተዋል አልነሽ። በ6 ዓመቷ ታይታ በ9 ዓመቷ ወደ ቤት አስገብተዋል። አንቺ ደግሞ ርብቃ 3 ዓመት እንደሆነ በዛ አንፃር ሳሳይሽ እየተረዳሽ አይደለም። ስለዚህ ምንድነው ፍላጎትሽ? ማለት ጥያቄ የሆነብሽ ነገር ምንድነው? ያው እሱ እኮ እያለና እየገለጸልኝ ያለው ማለት ነው። ይሄ በመጽሐፍ ቅዱስ ለምሳሌ ጠቢቡ ሰለሞን ብለን በመጽሐፋችን አንድ ጊዜ ላቋርጣችሁ። ታች ቦኪር አለ አድሚኖች ባኪያ ዚክር አላችሁ። አንድ ይቅርታ ቆይ ሳሚ አንድ ታች ቦኪር አለ አስገቡትማ አላችሁ አድሚኖች ካለ ይግባሽ እንግዲህ አላችሁ። ሌላኛው ደግሞ ምንድነው ይግባስ ቀጥል። እሺ ሰምራ ይሄን ቃል ልታነብልኝ ትችላለህ? እኔ እኮ ማለት ነው ይኸውልህ ኦሪት ዘዳግም ምዕራፍ 23 ላይ የሚገኝ ቃል ነው። በቃ እሷ የምትፈልገው ጠይ አታነጻጽርበትና እሷ ምንድነው እንደዛ ማድረግ ይችላል። አይ ምናልባት በእኛ የለም ብላ ቀደም ስታወራ የነበረውን ነገር እንዳለ በመጽሐፍ ቅዱስ ውስጥ ነው። በገድላት ላይም አሳይቼሻለሁ። እንግዲህ አምላኬ ነው ብለሽ የምታመልኪው ኢየሱስ ራሱ ከአንድ ሽማግሌ ጋር ላፍ ሲሳሳም የምናሳይ ማስረጃ ቃል በቃል አሳይቼሻለሁና እንደዛውም ደግሞ ማርያም የእሱ እናት የአብ ሙሽራ ወይም ደግሞ አብ ወልድ መንፈስ ቅዱስ የሚባለው የወልድ አባት የሚባለው ሙሽራ መሆኗንም ጀመር እሱ እናንተ ጋር ነው እንጂ እኛ ጋር ጌታችን መድኃኒታችን ኢየሱስ ክርስቶስ እኮ ፈጣሪ ነው። አባቴ ፈጣሪ እኮ ነው። እሺ እኮ ችግር የለውም። አሁን ይሄ ፈጣሪ ከአንድ ሽማግሌ ጋር አፍ ላፍ ሲሳሳም ምን ትቀበያለሽ? የለም አልቀበልም። የለም እንደዚህ አይነት ነገር ይሄ አንተ የፈለሰው ገድላትን አልተቀበይም። የኔ አይደለም እኮ ይሄው የኔ አይደለም እኮ ይሄው የአባታችን የመባጽዮን ገድል ላይ የሚገኘው። እኔ ከራሴ ምንም የተናገርኩት ነገር የለም። ገባሽ አይደለ? ከራሴ የማመጣው ነገር ምንም ነገር የለም። ከኛ የምናመጣው ነገር የለም።
ገድላትን አለማንበበሽ ነው። እንግዲህ እዛ ተሰቅሎ ብቻ ብሎ እንትን ማለት ነው እንጂ ገብታችሁ ብታነቡት ሌላ ስንት ታሪክ ነው። እንግዲህ አስቡት፣ አንድ ሴት ከአንድ ሴት በምራቅ ብቻ ስታረግ ዘራሱ ምን የሚሉት ታሪክ ነው? ምንድነው ከዚህ የምትማሩት እናንተ? ወንድም ይሄ አንተ ጋር ነው ያለው እንጂ እኛ ጋር እንደዚህ አይነት ነገር የለም። ይሄ እኛ ጋር ነው ያለው። ለምሳሌ ድርሳነ ኡራኤል ምን ብለን ነው እኛ ጋር ያለው? ይሄ እኛ ጋር ነው ያለው። እሺ እኛ ጋር ነው ያለው ወይ? ለማንኛውም በመጽሐፍ ቅዱስ የማርያም ተበለክ መቀጠል ይችላል። በመጽሐፍ ቅዱስ እኮ ማርያም ራሱ 7 ነው ያለው። 7 ነው የማርያም ስም ራሱ 7 ነው ያለው በመጽሐፍ ቅዱስ። ታማኒያን ሰላም ብያለሁ። እንዴት ነሽ? አለሽ ወገናችን? አለው እኔ ኮንኩኝ አለ። እንዴት ነሽ? ሰላም ነሽ? ሚትሽና? እሺ ችግር የለውም ችግር የለውም። ከስርም ልጆች ስላሉ እያዳመጥኳችሁ ነው። ግን ኦኬ እኮ መሰረታዊ ጥያቄሽን ብቻ አስቀምጪልንና ኢንሻአላህ እዛ ጥያቄሽ ላይ እንሂድ። መሰረታዊ ጥያቄሽ ምንድን ነው? የጠየቅሻቸው ጥያቄዎች አሁን ለምሳሌ ተመልክተሽ ከሆነ እኔ አይደለም የጠየቅኩት ጥያቄ እየተመለሰልኝ ነው። ያው ያልተዋጠልኝም ቢኖርም እየተመለሰ ነው። ግን እሱ እያገናኘ ያለው እኔ አሁን ለምሳሌ ስለ ነብዩ መሐመድ ነው የጠየቅኩት። ነብዩ መሐመድ ማለት የአላህ መልእክተኛ ነው። የአላህ መልእክተኛ ከሆነ ደግሞ እንዴት ያው አንዳንድ ነገር ጠቅሼለታለሁ። እንዴት እንደዚህ አይነት ድርጊት ሊያደርግ ይቻላል አልኩትኝ። እሱ ደግሞ እየጠቀሰልኝ ያለው በእኛ በገላት የዘውትር ጸሎት የምንላቸው አሉ እና በመጽሐፍ ቅዱስም ደግሞ ስንሄድ ብዙ አስነዋሪ ያደረጉ ሰዎችም አሉ። እኛ ደግሞ እነሱን የእግዚአብሔር መልእክተኛ ወይ የእግዚአብሔር መላእክቶች አንላቸውም። ገብቶሃል አይደል? በእናንተ ደግሞ ነብዩ መሐመድ ደግሞ የአላህ መልእክተኛ እስከሆነ ድረስ ሳማንያን ይመልሶላታል። በቃ እንደዛ ከሆነ እኛ ደግሞ የሆነ ሞር ድህነት የሚሆነንን ፖይንት እናንሳ። አንቺ ኢየሱስ ክርስቶስ አምላክ ነው ብለሽ ታምኛለሽ? በደንብ አድርጌ ኦኬ። ኢየሱስ አምላክ መሆኑን አስተምሮሻል? አንቺ እንደሆነ አምላክ መሆኑን አስተምሮሻል? ኢየሱስ ክርስቶስ እንደፈጠረኝ ፈጣሪ እንደሆነ በደንብ አውቃለሁ። አይ አምላክ መሆኑን አስተምሮሻል ወይ? አዎ ተምሬበታለሁ፣ ተምሬያለሁ። አንድ ጥቅስ ስጭን እስቲ። ኢየሱስ እኔ አምላክ ነኝ ብሎ ያስተማረበትን ላንቺ ያስተማረበትን አንድ ጥቅስ ስጭን እስቲ። ወንድሜ ለጊዜው ጥቅሶችን በጭንቅላቴም አልያዝኳቸውም፣ መጽሐፍ ቅዱስም አጠገቤ አላቀረብኩኝም። ላሁኑ እኔ ቀለል ላድርግና ኢየሱስ ክርስቶስ አምላክ ላለመሆኑ እኔ ማስረጃ ልስጥሽ። አንቺ ማስረጃ አምላክ ለመሆኑ ማስረጃ ማምጣት ካልቻልሽ፣ በተቃራኒው እኔ ደግሞ አምላክ ላለመሆኑ ማስረጃ ልስጥሽ ማለት ነው። ቀለል አድርገን ስንመለከተው ኢየሱስ ክርስቶስ ሰው ነው አይደለ? በአካል የተገለጠ ሰው ነው፣ ግን አምላክ ነው። እኛ ለምሳሌ ቃል ነው የምንለው። ቃል ያ እናንተ ቁርአንን የአላህ ቃል እንደምትሉት ሁላ እኛም ደግሞ ቃል ነበረ። ሰማይና ምድርም የተፈጠረው በቃል ነው እና ከማርያም ስጋና ኢየሱስ የእግዚአብሔር ቃል ነው ራሱ። በደንብ አድርጌ ኦኬ፣ አዳምጡ እሺ። መጽሐፍ ቅዱስ የእግዚአብሔር ቃል ነው አይደለም? ሰምታችኋል አይደለ? ኢየሱስ የእግዚአብሔር ቃል ነው አለች። ልክ እናንተ ቁርአን የአላህ ቃል ነው እንደምትሉት ኢየሱስ የእግዚአብሔር ቃል ነው አለች። ኦኬ፣ መጽሐፍ ቅዱስ የእግዚአብሔር ቃል ነው። እናንተ አሁን ቁርአንን የአላህ ቃል ጥያቄ መጽሐፍ ቅዱስ የእግዚአብሔር ቃል ነው የአላህ ቃል ነው አይደለም የምትሉት? መጽሐፍ ቅዱስ የእግዚአብሔር ቃል ነው ወይ? መጽሐፍ ቅዱስ የእግዚአብሔር ቃል ነው። ስለዚህ መጽሐፍ ቅዱስ ማለት ኢየሱስ ክርስቶስ ነው። እንግዲህ የእግዚአብሔር ቃል ነው አልሽን፣ ኢየሱስ መጽሐፍ ቅዱስም የእግዚአብሔር ቃል ነው አልሽን። ስለዚህ መጽሐፍ ቅዱስ ማለት ኢየሱስ ክርስቶስ ነው ማለት ነው። ኢየሱስ ክርስቶስ ሳይመጣ በፊት በአካል ሳይገለጥ በፊት ቃል ነበረ። ያ ቃል ነው ስጋ የሆነው። አልጠየቅኩሽም። መጽሐፍ ቅዱስ የእግዚአብሔር ቃል ከሆነ ኢየሱስ ክርስቶስም የእግዚአብሔር ቃል ከሆነ ልክ እናንተ እንደምትሉት ስላልሽ ነው ወደዚህ የመጣሁት። ያ ማለት መጽሐፍ ቅዱስ ማለት ኢየሱስ ክርስቶስ ነው ማለት ነው አይደለ? ይቅርታ አንዴ ሩሃማ ለምን አስገባት? ሩሃማ ነው
እሺ እሺ እንትና እየሰማሁህ ነው። እሺ ስለዚህ እኔ ላስረዳህ ትፈቅድልኛለሽ? የተወሰነ ደቂቃ ወይ ወንድም እየሰማሁህ ነው። ሰላም ነው አለን። አልሐምዱሊላህ። ትቀጥላለህ። አዲያኪ ትቀጥላለህ። እሺ እንትን ችግር የለውም። ትልቁ ላይ አድርጓቸው ጀማልና እንትንን አረተው ይችላል እንዲፋፈንም ማስገቡት እንደዛ ነው። እና ምንድነው መሰለሽ ወገናችን ቀለል አድርገን ቀለል አድርገን እንድንመለከተው የሚፈልገው ነገር ምንድነው? ሚውት አድርጊና አዳምጪኝማ ጩኸት ስላለ ማለት ነው። ቀለል አድርገን እንድንመለከተው የሚፈልገው ነገር ምንድነው? ኢየሱስ ክርስቶስን አስመልክቶ ኢየሱስ ክርስቶስን አምላክ የምታደርጉት እናንተ ናችሁ። ይህንን ማወቅ መቻል አለብሽ። ምክንያቱም ኢየሱስ ክርስቶስ ምድር ላይ መጣ አስተምሮ የሄደ አንድ ግለሰብ ነው፣ አንድ ሰባኪ ነው። የአይሁድ እምነት ሰባኪ ነው። እሺ የአይሁድ እምነት ሰባኪ ነው። እሱ ላንተ ነው እኮ። ቆይ ማስረጃ ልጠቅስልሽ እኮ ነው። አንቺ አሁን ማስረጃ ማምጣት አልችልም ስላልሽኝ እኔ አሁን እየጠቀስኩልሽ ነው። እሺ ኢየሱስ አምላክ ነው። እሺ ናቲ፣ እሺ አንተ ጋር እሷ ቆየች። እሺ እሷ አረፍት ታርግሽ፣ አንተ ቀጥልሽ። ኢየሱስ አምላክ ነው። አዎ እሺ አዎ ኦኬ። ኢየሱስ ክርስቶስ አምላክ መሆኑን አስተምሮሃል አንተ? ትሰማለህ? ኔትወርክን አስተካክልሽ። አዎ በደንብ አሁን ምሳሌ ማለት ነው። ከኔ አይደለም አይደለ የሚቆየው ከሱ ነው አይደለ? ኪዳን ጊዜ አይሰማም። ፎኑን አውጣ እናቲ፣ ኤርፎኑን አውጣ። ድምጽም አለ። አሁን ይሰማል። የሚጮሃለን አሁን ትሰማለህ ናቲ? ኢየሱስ አምላክ ነው። ቆይ ወደዛ አይደለም። አሁን እኛ የምንጠይቅህን ጥያቄ ነው እኮ ኢየሱስ አምላክ መሆኑን አስተምረዋል? አሁን መሰረታዊ ጥያቄ እሱ ካላስተማረ ሌላው የፈለገ ቢል እኛ አይመለከተንም። እኔን ተነስቼ ዛሬ ብዙ ነገር ማለት ስለምችል ማለት ነው። ኦኬ የቱ ጋር ነው ያስተማረው ኢየሱስ አምላክ መሆኑን? ጥቅስ ልስጥህ? ጥቅስ በቃ በጥቅስ ነው የምንኖረው። ከፈለገ እነ ረመዳን ይከፍቱ። ኢሳይያስ 9:6 ላይ ኦኬ፣ ኢሳይያስ 9:6 ላይ ኢየሱስ ክርስቶስ ነው ያስተማረው። ሄድ አይ አዳምጣ ነው ኢየሱስ ያስተማረው ነው ያልኩት። አዳምጣ ኢየሱስ ያስተማረው ነው። እሺ ዮሐንስ ራእይ ምዕራፍ 22 ቁጥር 12 ላይ ሄድልኝ። አለ ዮሐንስ ራእይ ምዕራፍ 22 ቁጥር 12። ቆይ እሱ ነው መሰል ስልክ የገባበት አለኔ አልገባም ነው አለው። ተመለስኩ። 22 ይሰማል። እሺ እኮ ኢሳይያስ ምዕራፍ 9 ቁጥር 6 ላይ ቆይ ኢሳይያስ ምዕራፍ 9 ቁጥር 6 ነበር ያልኩት። ኢሳይያስ ምዕራፍ 9 ቁጥር 6 ላይ ኢየሱስ ነው የሚናገረው። የኢየሱስን አስተምሮ ስላለ መጀመሪያ መስራት እኮ። ቆይ ወደ ትንቢት ቃል እንመጣለን። ወደዛ ችግር የለውም፣ ወደዛ እንመጣለን። አሁን ኢየሱስ ራሱ የተናገረበትን መጀመሪያ ኢየሱስ የተናገረበትን አምላክ ነው እንግዲህ ራእይ ላይ ነው መጀመሪያ። ስለዚህ በኋላ ተመልሶ ነው እንጂ የተናገረው። በኋላ ተመልሶ መጥቶ ነው እንጂ የተናገረው። መጀመሪያ አላስተማረም ማለት ነው። ምድር ላይ ለሐዋርያት ማለት አልነገራቸውም። በኋላ መጣና በራእይ መጀመሪያ አይደለ? አዳምጠኝ ቆይ አንዴ፣ ለኔም ጊዜ ስጠኝ። በአባቶች የሚነገር በነቢያት የተነገረ ነገር የለም ብላችኋል ከአሁን በፊት አይደለ? እሺ ወደ ነቢያት ብንሄድ ደግሞ ያንን ጥለኸው ስለምመጣ እኮ ነው ኢየሱስን መጀመሪያ ያደረኩት። ወደ ነቢያት ብንሄድ ማስረጃ ማምጣት አላስጨረስከኝም እኮ ነቢያት እና አሁን ያመጣው ላይ ሄድልኛ እንዴ። እሺ ኢሳይያስ ምዕራፍ 9:6 ስለማን ነው የሚያወራው? እንደዛ ላይ እሺ ስለማን ነው የሚያወራው? በቃ እሺ አንተ በምትፈልገው ሄድልኛ። አንተ ችግር የለውም፣ ጥቅሱን እናውቀዋለን። ሄድልኛ አንተ ሄድ፣ ዝም ብለህ እስቲ ክፈቱበት። መጽሐፉ ምንድነው የሚለው? ጥቅሱን እናውቀዋለን። ሐሳብህን አስቀምጥ። ምንድነው? እሺ ምን ይሁን? ኢሳይያስ ምዕራፍ 9:6 እንዴ አንተ ለምንድን ነው የማታነበው? ሲጀመር አንብብለት። እየነገረክ ነው አይደል እንዴ?
አትቆጡና በቤታችን መጣ። እሺ ያው ተከፈተልኝ። ኢሳይያስ 49 እናንተ ብቻ ናችሁ እያወራችሁ። አንብበው ምን እሺ ቆይ ሕፃን ተወልዶልናል ይላል። እሺ ማን የተወለደው ሕፃን? አንብበው የትንቢት ቃል ነው። ሂድ ተውዬ የትንቢት ቃል ነው ይላል። ሕፃን ተወልዷል እያለ ነው። ማን የተወለደው? ተወልዷል ነው እያለ ይወለዳል አይደል? ተወልዷል። ማን የተወለደው እኮ ማን የተወለደው? ሕፃን ተወልዶልናል። ማን እኮ እየፈታ ነው እንሂድ፣ እየፈታ ነው እንሂድ። ማን የተወለደው? ማንበብ አትችልም? ላንብብልህ እኔ ያዘው። ጤነኛ አይደላችሁም እንዴ? ቆይ ተወልዶልናልና ወንድ ልጅም ተሰጥቶልናል። ወገኖቻችን አረ ቆይ ተረጋጋ። ጤነኝነት ይቀርማል መጀመሪያ። ማን ነው እየፈታ ነው እንሂድ? እየፈታ ነው እንሂድ። እየፈታን ቃል በቃል እየፈታ ነው እንሂድ። ንባብ አይደለም። አንተ ወንድም እሺ አንብበው። እሺ ጨርሰው። እሺ አንብበው። ይኸው ደስ ይላል። አንብበው። አልችልም። ይኸው አንብበው ጨርሰው። አንብበው። ይኸው ተከፈተልሽ። ኢሳይያስ 9 ቁጥር 6 ቀጥል። እሺ ዝም በል አንተ። ሕፃን ተወልዶልናል ወንድ ልጅም ተሰጥቶናልና አለቅነት በጫንቃው ላይ ይሆናል። ስሙን ድንቅ መካር ጨርሰኝ። ስሙን ድንቅ መካር ኃያል አምላክ የኢሳይያስ ትንቢት ኢየሱስ ክርስቶስ እንደሚመጣ የተናገረው ነው በነቢያት ማለት ነው። ደግሞ ኢየሱስ ክርስቶስ እኔ አምላክ ነኝ የሚለው ነው። ቆይ አነበብኩ። ቆይ ይኸው ተመልከቱ። እንዴት አሁን በቃ እንዲህ ብሎ ሊሸውድ ማለት ነው። ይሄ ስብከት አይደለም። እሺ ሕፃን ተወልዶልናል ይላል። ማን የተወለደው ሕፃን? ማን የተወለደው ሕፃን? ሂድ አንብብ ዝም ብለህ ጨርሰው። ተነበበ እኮ ተነበበ ሙሉ። ማን የተወለደው ሕፃን? አላነበብከውም? አልተፈራህም እንዴ? አንተ አነበብከው እኮ። ምን ሆነህ ነው? አነበብከው እኮ ሰማንህ። ላንብበው አልክ፣ አነበብከው። እሺ አሁን ቃል በቃል እናውራ። ማን የተወለደው ሕፃን? ናቲ ማን የተወለደው ሕፃን? በቃ ኔትወርክን አስተካክለና አሁን እንግዲህ ተመልከቱ የወገኖቻችንን አካሄድ። እንደዚህ እንደሚሆን ስለማውቀው ነው። ቃል በቃል እናውራ። ኖ ይነበባል። እሺ አንብበው አልኩት፣ አነበበው። እንቀጥል ስለው ሙሉ አንብበው ይለኛል። እኔ ሙሉ ምን ያደርግልኛል? ሕፃን ተወልዶልናል ይላል። ወንድ ልጅም ተሰጥቶናል ይላል። ወንድ ልጅ አምላክ ነው። እንዴት አይነት አእምሮ ነው? ማፈር አለባችሁ። ይህንን ኢሳይያስ ነብዩ ኢሳይያስ የተናገረው ንግግር ስለ አንድ ወንድ ልጅ አምላክ እያደረገ ነው። አረ ተው። በጊዜው የተወለደ ልጅ ነው የሚያወራው። የአሦር ንጉስን የተለያየ ነገርን በቃ ትልቅ ነገር የሚሰራ የነበረ ልጅ ነው። ስለዛ ነው የሚያወራው። ከዛሬ ጀምሮ እስከ ዘላለም ድረስ በፍርድና በጽድቅ ያጸናውን ይደግፈው ዘንድ በዳዊት ዙፋን መንግስት ላይ አለቅነቱ ይበዛል ይላል። ለሰላሙም ፍጻሜ የለውም። የእግዚአብሔር ቅናት ይህንን ያደርጋል። እግዚአብሔር በሱ በኩል የሚያደርግለት የሆነ ልጅ ነው። ያ ልጅ ደግሞ ኢሳይያስ ምዕራፍ 8 ከቁጥር 1 ጀምሮ ስንመለከተው ቁጥር 3 ላይ ወደ ነብይቱም ቀረብኩኝ ይላል። ከዛስ እርሷም ጸነሰቻል። በተራክቦ የተወለደ ልጅ ነው። ኢየሱስ በተራክቦ ነው የተወለደው። ወደ ነብይቱም ቀረብኩኝ እርሷም ጸነሰች፣ ወንድ ልጅም ወለደቻል። እግዚአብሔርም አለኝ ስሙን ምርኮ ፈጠን ብዝበዛ ቸኮል ብለህ ጥራዋል። ከዛ ቀጠለና ሕፃኑ አባትና እናቱን መጥራት ሳያውቅ የደማስቆ ሀብትና የሰማርያ ምርኮ በአሦር ንጉስ ፊት ይወስዳል አለኝ። ስለዚህ ሕፃን ነው እያወሩ ያሉት። ምዕራፍ 9 ቁጥር 6 ላይ መጣው ሕፃን ተወልዶልናል አለ። ያ ሕፃን አለቅነት በጫንቋው ላይ የሚደረግ ነው። እኛ እንደውም በጣም በሌላ መልክ ነው ይሄንን ጥቅስ የምንመለከተው። ያው ሰፋ ሌላ ጊዜ እንመለከታቸዋለን ለማለት ነው። እሺ ኢማጂኔሽን ምናምን የሚለው አካውንት ታብታብ አድርጉ እስኪ ጋይስ፣ ተመቻችሁ? ታብታብ አድርጉ። ብሮ እኔ ሙስሊም ነኝ። ብዙም ከማይጋጭ ስለሆነ አመለካከቴ ቀጥል ዝም ብለህ። እሺ አይ ቅድም ስለ ቃል ሳታውቂ ምናምን ስትል ክርስቲያን መስለኝ። እስቲ አንተ ካወክ ደግሞ ካንተ ጋር እናውራ ብዬ ነው። ኦኬ በቃ ችግር የለውም እንደዛ ከሆነ። እሺ ሌላ ክርስቲያን አስገቡልን፣ እንደዛ ይሻላል። ሌላ ክርስቲያን አስገቡልን። ሌላ ጥያቄ ያለሽ ሳማ? አንተ
አቤት ቅድም የሆነ እያወራን የነበረው ላይ ነበርና ሩሃማ ልክ አይደለም ምናምን ብላ እንትን ስትል ነበር። ካለች ብዬ ነበረ። ካለች አስገባት እስኪ፣ ካለች ቀጥል። ሩሃማ ነው ስሟ? ሩቲ ይላል። ጋዲዝዋን የሚልና ሩቲ የሚል ነው አማርኛ ጋር የተቀራ ጋዲዝዋን ይላል። ካሉ አስገባቸው፣ ክርስቲያኖች ካሉ አስገባቸውና መወያየት ይቻላል። ሰላማዊ በሆነ መንገድ ሰው ይግባባል። ተግባብቶ ማውራት ይቻላል። በጣም ቀላል የሆነ ነገር ነው። ሐሳባችንን እኛም እናቀርባለን፣ እናንተም ሐሳባችሁን ታቀርባላችሁ። እኛ እያልን ያለነው አስተምህሮቱ ስህተት ነው። አንድም ሶስትም የሚባል ነገር የለም። ወይ ሶስት አምላክ ነው የምታመልኩት፣ ያንን ማመን ይጠበቅባቸዋል። በተለይ ኦርቶዶክሳውያን ሶስት አምላክ እንደምታምኑ ነው ማመን ያለባቸው። ኦርቶዶክሳውያን በግልጽ ሶስት አምላክ ነው የምታመልኩት። ኢቨን ፕሮቴስታንቶችም ከነሱ አትለይ። ወይ ሶስት አምላኪ ናቸው ወይ በቃ ይሄንን ማመን መቻል አለባቸው፣ መቀበል አለባቸው። ያለበዛ ኢሎጂካል ስለሆነ ማለት 80 ሶስት አምላክ አይደለሽም አንቺ ወይስ ነሽ? ሰማንያ ድምጽ ይሰማል? ሰማንያ የለሽ? ሌላ ሰው አስገቡልንሽ፣ ሌላ ክርስቲያን አስገቡልን። ሞዴሬተሮች ካሉ በእንትን ላይ አውራላት አቡኪ በነቢያቶች ማለትም ረሱል ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ሆኖ እንዴት ይሄን ያደርጋሉ የሚል ስለሆነ ሐሳቧ ወጡ። ለምን ያስወጣችሁት ልጁን? ቆይ እስኪ አንዴ ተጋቢ እና በእነሱ ደግሞ በክርስትና ነብይ ምን እንደሆነ እስኪ ዲፋይን አድርግላት። ምንም አልገባትም። እና እሷ እያለች ያለችው የተጋደሉትን አባቶችና እንዲሁም መላእክትን ነው እያከበረቻቸው ያለችው። እና እስኪ ነብያቶች ምንድናቸው በእነሱ ላይ ያለው? በሰላይ እሺ እንመጣለን። ሶስት አምላክ አታመልኪም? 80 አይ ሶስት አምላክ አይደለም አንድ አምላክ ነው። ቻው በቃ እናንተ ቀጣፊዎች ናችሁ ሲጀመር። ወይ ላሳይሽ አንዴ። ኧረ ቆይ ተረጋጊ። ሶስት አምላክ እንደምታመልኪ አሁን መስከረሽ ነው የምትወጪው። እንዳትወጪ። ሶስት አምላክ አይደለም፣ ሶስት አምላክ የለም እኛ ጋር ሶስት አምላክ እኮ ላሳይሽ። ቆይ ላሳይሽ፣ ቀለል አድርጌ ላሳይሽ። ቪዲዮ ቢያስከፍተኝ እስቲ ዱአ አድርጉ። ያስወጣችሁት። እሺ በቃ ጥሩ። እሺ አሁን ስሚ አለሽ 80 ጊዜ አለ። እሺ ለምሳሌ አሁን ለሰልም ነበር። ቆይ አንዴ ተይው፣ እሱን ከኔ ጋር አውሪ። እንትን ሚውትሽን አንሺማ ያለ ነገር ያላችሁ መስሎኝ ልሰልም ነበር አንድ ሰሞን። ግን ፈጣሪ እሺ ቆይ አንዴ አቤት ቀጣቢ ናችሁ። ሚውት እንዳታረጓት። ቆይ እሺ ይሄ አሁን የእናንተ ስለ አድህኖ ነው አይደለ? የክርስቲያኖች ይሄ እንግዲህ መጽሐፋችሁ ነው የራስሽ ዜና ስላሴ ነው። እሺ ሌላ መጽሐፍ እንዳይመስልሽ። ኧረ እባክህ ስዕል አድኖ ጋር ምን ትሰራለህ? እሱ እኮ የዘውትር ጸሎት ነው። አንተ ወደ ዋና መጽሐፍ አትገባም እንዴ? ቆይ ላሳይሽ ነው። አብ እዚህ ጋር አሁን አብ ወልድ በቀኝ በኩል መንፈስ ቅዱስ አሉ። ስንት አምላክ ይታይሻል እዚህ ጋር? አምላክ አይደለም፣ ሶስት ስላሴ ናቸው። ሶስት ስላሴ ናቸው እነሱ፣ አንድም ሶስትም ናቸው። በአካል ሶስት ናቸው። እኮ ይሄ ብቻውን አምላክ አይደለም። በአካል ሶስት ናቸው ግን አንድ ናቸው። እስቲ ተመልከቱ። አሁን የነሱን አይምሮ ተመልከቱ። አሁን ይሄ አንድ ናቸው ብለን እንቀበል ወይስ ሶስት ናቸው እንበል? አካል ሶስት፣ በአስተሳሰብ ደግሞ አንድ በእና ተቀበል። በአስተሳሰብ እሺ። ስለዚህ ነው እሺ። ይሄ ብቻውን አምላክ ነው አይደለም? ሚትሽናሽና መልሽኝ። ይሄ አሁን አብ ነው መሀል ላይ የሚኖረው ሁሌ። አብ አምላክ ነው አይደለም? አይደለም። አንድም ሶስትም ናቸው ብለን ነው የምናመልከው ምናምነው። አንድም ሶስትም ናቸው። ሪካርድ አድርጉ እንግዲህ አዳምጡ። ይሄ ብቻውን አምላክ አይደለም። አብ አምላክ አይደለም አይደለ? አዎ አይደለም በል። እሺ ጳውሎስ አብ አምላክ ነው ይላል። ክርስቲያን አይደለሽም ማለት ነው አንቺ። አብ ብቻውን አምላክ ነው ይላል ጳውሎስ። አንቺ አይደለም እያልሽ ነው። ማስረጃ እንስጥሽ? ማስረጃ ይከፈትልሽ። አብ ብቻውን አምላክ ነው ይላል። ኢየሱስ ክርስቶስ ራሱ ይላል። ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 17 ስንድ አድኖ ጋር ምን ትሰራለህ? ሲጀመር ወደ ዋንኛው መጽሐፍ አትገባም እንዴ? ዋንኛው መጽሐፍ ሳታነብ እኮ ይሄኛው አይገባህም። ኧረ ቆይ
ወላሂ ካንቺ ቢበልጥ እንጂ የሚያንስ አላነበብንም እኛ ሙስሊሞች በተለይ እንትን እሺ ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ተመልከቹማ እውነተኛ አምላክ ብቻ የሆንክ አንተን ይላል። እዚህ ጋር አብ ነው አይደለ ብቻውን እውነተኛ አምላክ የተባለው 80 ነው አይደለም? አብ ነው አይደለ? አንቺ አብ ብቻውን አምላክ አይደለም ትያለሽ። ኢየሱስ አብ ብቻውን አምላክ ነው ይላል። ጳውሎስ አብ ብቻውን አምላክ ነው ይላል። በዘላለም ለመረጠን በአብ ይላል። አብ እያለ አብ ብቻውን እግዚአብሔር ብቻውን እግዚአብሔር ለሆኑ በአብ እያለ ጢሞቴዎስ ላይ አንቺ አብ ብቻውን እግዚአብሔር አይባልም ትያለሽ፣ አምላክ አይባልም ትያለሽ። አሁን መልሺ። ስለዚህ ይሄ አብ አምላክ ነው አይደለም? እንግዲህ ላስረዳሽ ነው። እሺ አንቺን ለማናደር ምናምን አይደለም። 80ዬ አይምሮሽን ክፍት አድርጊው። እናንተ ቀጣፊዎች ናችሁ ምናምን ናችሁ፣ ምንም አይሰራልሽም። ተሳድበሽ ይሄ ስድቡ መዘላለፉ ምንም አይሰራም። ህይወት አጭር ነው፣ ትሞቻለሽ። እኛ ከሞት በኋላ ስላለ ህይወት ነው የምናወራው። ስለዛ ትኩረት ሰተሽ እስቲ ለመማር ብለሽ እስቲ ሪያል መልሽልኝ። አሁን ሁሉም የሚያየው ነገር ነው እንግዲህ 3 አምላክ ነው እያየን ያለን እዚህ ጋር አንድ አምላክ አይደለም። በምንም ተአምር አንድ ልታረጉት አትችሉ። አምላክ ማን 3 አምላክ ማን ያልክ ወንድሜ መልሽልኝ። 80 ቆይ መልሽልኝ። ይሄ ብቻውን አምላክ ነው አይደለም? አብ አምላክ ነው እርግጠኛ ትክክል። ተመለሽማ አንዴ እየወጣች ነው። ተመለሽ 80 ይሄ አብ አምላክ ነው አይደለም? ሚቱሽን አንሻ። እንግዲህ ሰብር ይፈልጋል። ይሄ ዳዕዋ ሰብር ይፈልጋል። ብዙ አመት እንትን ያደጉበት ምናምን ስለሆነ ዝም ብለው ለመተው ይከብዳቸዋል። አላህ ሰው አሁን ይሄ አሁን ጥቁር ነው ብዬ ካሳደግኳችሁ ነጭ ነው ስትባሉ ምናምን ትላላችሁ፣ ግራ ሊገባችሁ ይችላል። ስለዚህ ያጋጥማል። እንግዲህ በሰብር ዳዕዋ በሰብር እንትን ይላል። ያ ጀማ አሁን ቪዲዮ ለቅቄ ብቻ 133 ሰው ብቻ ነው ያየው። እዚህ 1600 ሰው አለ። አንድ ገብታችሁ ተመልከቱት። ኦኬ እሺ 80 ቀጥይ። ስትመለከቱት ደግሞ ማለት ነው ቪዲዮ ቢያንስ እንኳን መጨረስ ባችሉ እስከ ግማሽ እዩ ቪዲዮ። ዝም ብላችሁ ላይክ ኮፒ ሊንክ ሼር አድርጋችሁ ቶሎ አትወጡ እሺ። ቪዲዮ ቫይራል የሚወጣው ቲክቶክ ላይ ትንሽ ቆመ ብላችሁ ስታዩት ነው። ትንሽ ሰከንድ ቆየት ብላችሁ ነው። ኦኬ እሺ 80 ሚውትሽን አንሻ። እንትን አስጮህሽን በጣም አረከምሽን። እሺ በቃ ተይው እንትን አረፍ ነው ያንቺ። እኔ እወጣለሁ። ለምን ትወጫለሽ? በቃ ጥያቄ ካለሽ ጠይቂ። እስልምና ላይ ጥያቄ ካለሽ ጠይቂ። ሌላ ጥያቄ እስልምና ሃይማኖት ማለት ነው። አንቺን አልመልስም ስላልሽኝ እሺ። ስለዚህ አሁን በደንብ ላስረዳሽ ነው። ደግሞ አሁን ጥያቄው በጣም ምርጥ ጥያቄ ነው። ጥያቄው ምንድነው? እስልምና ሃይማኖት ከየት ነው የመጣው? ማን ነው ያመጣው የሚል ጥያቄ። እኛ በመሰረቱ እስልምና ወይም ደግሞ ያው እስልምና የሚለው ቃል ባይኖርም ኢስላም የሚለው ቃል ያመጣውም የጀመረውም አላህ Subhanahu Wa Ta'ala ነው ብለን እናምናለን። አላህ Subhanahu Wa Ta'ala አላህ ዘንድ ሃይማኖት ብሎ ማለት እስልምና ነው ብሎ ያስቀምጣል። እና እስልምና ወይም ኢስላም ብሎ ማለት ምን ማለት ነው ከተባለ ለአምላክ እርሱም አላህ Subhanahu Wa Ta'ala ለሆነው ለአንዱ ጌታ እጅና እግርን መስጠት ማለት። እኛ ለአንድ አምላክ ለአላህ Subhanahu Wa Ta'ala ታዛዦች ነን። እና ያንን አስመልክቶ ያንቺ መጽሐፍ ወይም ደግሞ ባይብልን የአረማይክ ወይም የሂብሩ የዋና በኩረ ጽሁፉ የባይብል በኩረ ጽሁፍን መሰረት አድርገው መዝገበ ቃላት ያዘጋጁ አካላቶች ኢስላም ወይም ደግሞ ሸላም የሚለውን ቃል አስመልክተው ምንድነው ያሉት? ኢስላም ብሎ ማለት ሰሚቱ ዋን ጋር ነው አሉ። ለአንድ አምላክ መታዘዝ ነው። 3 ስኮላሮች ናቸው፣ ትላልቅ ምሁራኖች፣ የክርስቲያን ምሁራኖች። ኢስላም ብሎ ማለት ለአንድ አምላክ መታዘዝ ነው ብለው ነው ያስቀመጡት። እና እናንተ ምንድነው የምታምኑት ካላችሁን ኢስላም ለአንድ አላህ Subhanahu Wa Ta'ala መታዘዝ። እና ያመጣው የጀመረው ማን ነው ካልን አላህ Subhanahu Wa Ta'ala ነው። አይ ነብዩ እኮ እኔ መጀመሪያ ሙስሊም ነኝ ብለዋል የሚል ሙግት ደግሞ ሊመጣ ይችላል። ምናልባት ልትሰሚ ትችላለሽ። አዎ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የመጀመሪያ ሙስሊም ነኝ ብለዋል። ግን መጀመሪያ የሚለው ቃል አንጻራዊ ሆኖ ይገባል። ሁሌ መጀመሪያ ማለት አልቲሜት የሆነ መጀመሪያ ማለት አይደለም፣ አንጻራዊ ሆኖ ይመጣል። ስለዚህ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከማህበረሰባቸው ከዚህ ኡማ ከአጠቃላይ ህዝቡ የመጀመሪያ ሙስሊም ናቸው። የመጀመሪያ በቁርአን በመመራት ሙስሊሞች ሁላችሁም አንድ ናችሁ። እሺ ማለቴ
ሶፊያ ሀቢያ ምናምን የሆነ ክፍፍል አላችሁ እናንተ ራሳችሁ። እነዛ ሲከራከሩ ሰምቻችሁ ነው ከእናንተ ውስጥ ማለት ነው። ግማሾቹ አላህ አካል አለው ይላሉ፣ ግማሾቹ ደግሞ አላህ አካል የለውም። ግማሾቹ ደግሞ ወላሂ ሙስሊም ሆኖ ማለት ነው ሙስሊም ሆኖ አላህ አካል አለው ብሎ የሚያስተምር የለም። እኔ ቀለል አድርጌ ላስረዳሽ። እሺ 80 እናንተ ሙስሊሞች አንድ ናችሁ ወይ ከተባልን አዎ አንድ ነን። አይ የተለያየ ሐሳብ እኮ አለ እንደዚህ ምናምን የሚባሉ ሐሳቦች ሊኖሩ ይችላል። አዎ ሰው በመሰረቱ የራሱን አይምሮ የራሱን ፈጠራ የሆነ ነገር አምጥቶ እኛ እንዲነል ሊል ይችላል። ግን ኖት ላይክ ዲስ እንደዚህ አይደለም። ይሄንን ተመልከችው። ለምሳሌ እኛ ሙስሊሞች እንደዚህ አንለያይም። ይሄ ለምሳሌ የምትመለከችው የኦርቶዶክስ ባይብል ነው። የኦርቶዶክስ ባይብል ነው። 81 አሃዱ ነው። 81 ሞልቶታል የ2000 እትሙ። ይሄ ደግሞ የምትመለከችው የፕሮቴስታንት ባይብል ነው። በዚህ ልክ አንለያይ። አንድ ቁርአን ነው ያለን። ቁርአኑ መረዳት ላይ አረዳድ ልዩነት ሊፈጠር ይችላል። ይሄ በቃ የሰው እንትን ነው። በዚህ ልክ ግን አንለያይም። ይሄ የምትመለከቱት መጽሐፍ ትንሽ ነው ከዚህ አንፃር። በዛ ልክ ሙስሊሞች አንለያይም። ይሄንን ወቂ ወይም ደግሞ ልክ እንደሚባለው በኢየሱስ ክርስቶስ ኢየሱስ ክርስቶስ ማንነት ላይ እናንተ እንደምትከራከሩት አላህ Subhanahu Wa Ta'ala አንድ ነው 3 ነው ምናምን አንገባም። እንደዛ በቃ የተወሰኑ ልዩነቶች ሊኖር ይችላል። አዎ ያ ደግሞ የሰው ፈጠራ ውጤት ነው። ማን ነው የሚዳኘው ከተባለ መጽሐፉ ነው የሚዳኘው፣ ቁርአንና ሐዲስ ማለት። እናንተ ጋር ግን ማን ነው የሚዳኘው ብንል በመጽሐፍ ራሱ ተለያይታችኋል። ገባሽ? በመጽሐፉ ራሱ ተለያይታችኋል። 66 እና 81 አሃዱ ማለት ነው። በየትኛው መጽሐፍ ነው የሚዳኘው ቢባል ነው ወይ እኛ ቁርአን ይዳኘናል፣ ሐዲስ ይዳኘናል። ምንም የሚያለያየን ነገር የለም። ሁለቱ ላይ በቁርአንም በሐዲስም ኢኳሊ እናምናለን። ቁርአን ተጠቅሶ ሐዲስ ተጠቅሶ ተወያይተን ተፋሽተን ልንስማማ እንችላለን። እናንተ ጋር ግን አይሰራም። ስለዚህ ልዩነት ሲባል እስልምና ላይ ያለውን እንደናንተ ልዩነት አድርጋችሁ አትያዙት። ለምሳሌ ክርስትና በጣም ብዙ ዲኖሚኔሽኖች አሉ። ኦርቶዶክስ አለ፣ ፕሮቴስታንት አለ። ኦርቶዶክስ ሆኖ ቅባት ተዋህዶ አለ፣ ራሱን የቻሉ ቅባቶች አሉ። ተዋህዶ ብለው ስለ ኢየሱስ ክርስቶስ ማንነት ጋር በተገናኘ ቅባት ተዋህዶ የሚባል ራሱን ይቻላል። ኢቭን መልስ ምናምን ይጻፍባቸዋል። ላሳያችሁ። እኔ እንደውም የነሱ እንትን ቴዎሎጂ በጣም ደስ ይለኛል። እሱ ጋር እንኳን ያው የምትመለከቱት ማለት ነው የቅባት ተዋህዶ መሰረት ያደረገ መጽሐፍ ነው እና ሌላ ታሪክ ናቸው እነዚህ። ፕሮቴስታንት ጋርም ስትሄዱ ፕሮቴስታንት ራሱ ካልቪኒዝም የሚለው ራሱን ይቻላል። የካልቪኒዝም አስተሳሰብ ራሳቸውን የነሱ አስተሳሰብ አለ። ሌሎችም ደግሞ የራሳቸው ነገር አለ። ሁሉም የተለያየ ነው ሐሳብ ማለት ነው። በዛ ደረጃ እኛ ሙስሊሞች ጋር የተለያየ ነገር የለም። እንትን ልዩነት ሲባል 80 ከዛ አንፃር ተረጂው ለማለት ነው። አዎ ስለ ቅባት ተዋህዶ ማውራት የሚፈልግ ሰው ካለ መግባት ይችላል። ያልኳችሁን ቪዲዮ ተመልከቱ። ገና አሁንም 700 ስንት ሰው ነው የተመለከተው? 755 ሰው ነው የተመለከተው። ጥሩ ነው ግን ተመልከቱት። እሺ እየገባችሁ በጣም ይጠቅማችኋል። ምርጥ ቪዲዮ ነው። ነፃ ፍቃድን አስመልክቶ ልጁ በጣም ጥያቄ ፈጥሮበታል። በክርስትና ነፃ ፍቃድ የለም ማለት እኛ መልስ ሰጠነው። አዎ የለም፣ ትክክል ነህ። የጠየቀብህን የፈጠረብህን ጥያቄ ትክክለኛ ጥያቄ ነው ብለን መልስ ሰጠነዋል። ተመልከቱት። እሺ ያጀማ እሺ 80 ሌላ ጥያቄ ካለሽ ካልሆነ ወደ ሌላ ክርስቲያን ነው። አንድ ነገር ልናገርና ሁላችሁም ያቡኪን አካውንት ኮፕሊንግ አድርጉለት። ቪው በጣም የወረደ ነው። ቢበዛ 4000 ወይ 3000 ስለሆነ ቪዲዮቹ በጣም ይታዩለት። አሪፍ ነገር ነው የሚለቀውና 100,000 እናስገባው። ኧረ ቆይ አሁን 1600 ሰው አቡኪን ፎሎ አድርጎት ነው። ስንት አመቱ ቻሌንጅ ተተሰጠው ሲጀመር? የእውነት አሁን እዚህ ያለ ሰው አድርጎታል ሁሉም ሰው። ወላሂ ይገርማል። አቡኪ ቀጥል ወንድማችን። አይ ኢንሻአላህ። እሺ 80 የሌላ ጥያቄ ካለሽ ካልሆነ ወደ ሌላ ክርስቲያን እንለፍ በቃ። እሺ ኢዮባ ሰላም ብያለሁ። ሰላም ነው። እንዴት ነህ? ሰላም ነህ ወይ? እግዚአብሔር ይመስገን። አልহামዱሊላህ። ጤናህ እንዴት ነው? ሰላም ነው፣ እግዚአብሔር ይመስገን። አልহামዱሊላህ። ስራ ምናምን ሁሉ ነገር ምርጥ ነው? ሁሉ ብርሃን ነው ባለ። አልহামዱሊላህ። ጥያቄ ያለ እስልምና ላይ? ጥያቄም አለ። እስኪ ጥያቄ ለምን አሰልምም? ቆይ አንተ ልጅ ለምን አሰልምም? እኔ ለምን አልጠይቅህም? ለምን አሰልምም? ለምን ሙስሊም አትሆንም? ኧረ መቼም አልሆንም እኮ። ለምን መቼም አልሆንም? መቼም አልሆንም። ይሄማ እንትን ይሆናል። አሁን ምን መሰለህ፣ ለምሳሌ እኔ ለምን ክርስቲያን አትሆንም ሲለኝ መቼም አልሆንም ያስኬዳል እንዴ?
አይ በዚህ ምክንያት አልሆንም ምናምን በለኝ። አንተም ሙስሊም ማልሆነው በዚህ ምክንያት ነው ለምን አትለኝ? ወይስ ያለ ምክንያት ዝም ብዬ ኢየሱስን አታውቁማ እናንተ? ኢየሱስን ብታውቁ ወዳኑ ነበር። እስቲ ኢየሱስ ክርስቶስ ላይ እናውራ። እናንተ ኢየሱስ ክርስቶስን እስልምና ነው ወይስ ክርስትና ነው የሚያውቀው የሚለው ላይ እናውራ። እሺ ለምሳሌ ቀለል አድርገን ስናነሳ ኢየሱስ ክርስቶስ ምንነቱና ማንነቱ ምንድን ነው? ለምሳሌ ምንነቱን በደምብ ታውቃለህ። ኢየሱስ አምላክ ነው ወይ ምናምን እያላችሁ ነበረ እኮ። አሁን አንተ አምላክ ነው የምትለው፣ እኛ ለምሳሌ ሰው ነው የምንለው። ኢየሱስ አምላክ ነው። አሁን እሺ ጀማል አንድ ጥቅስ ላስቸግርህና ለምሳሌ አሁን እናንተ ፍረዱ። እሺ ቆይ ዮባዬ ወደዛ ከመሄዴ በፊት አንድ ነገር ልጻፍላችሁ እዚህ ጋር፣ ከዛ ከታች ያሉ ሰዎች ይፈርዳሉ። ቆይ ወደ ጥቅስ ከመሄዳችን በፊት እሺ ይታያል? ይሄ የከፈትኩት የሚታይ ከሆነ አሳውቁኝ። አይታየኝም። ከታች ያላችሁ ሰዎች ይታያል የከፈትኩት ቪዲዮ? ለአንተ ከታያ ነው እንጂ ለኛ አይታይም። አይታይም ነው። አሁን መጥቷል። እሺ ስለዚህ አሁን ቀለል አድርጌ ማለት ነው እኔ አቡበከር እስኪወርታ አይሰራም እንዴ? እኔ አቡበከር ኢየሱስ በኢ ነው የሚጻፈው። ኢየሱስ ሰው ነው ብዬ አምናለሁ። ተመልከቱ። ኢየሱስ መሲህ ነው ብዬ አምናለሁ። ኢየሱስ መልእክተኛ ነብይ ነው ብዬ አምናለሁ። ከዛ ውጪ በቃ እነዚህ ሶስቱ በቂ ናቸው። እሺ አንተ ደግሞ ኢየሱስን ምን ብለህ ነው የምታምነው? ኢዮባ መጀመሪያ ኢየሱስ አምላክ ነው ብለህ ታምናለህ አይደለ? አምላክ ነው ብሎ ያምናል። ኢየሱስ አምላክ አይደለም እያላችሁ ነበር። ቆይ አምላክ ነው ብለህ ታምናለህ። ኦኬ ኢየሱስ ባሪያ ነው የሚለውን ልጨምር። ኢየሱስ የአምላክ ባሪያ ነው ብዬ አምናለሁ። እሺ አንተ አምላክ ነው ብለህ ታምናለህ። ሌላ እምነት ካለህ ንገረኝ። ሌላ ምን ታምናለህ? ኢየሱስ ምንድን ነው ብለህ ታምናለህ? ቆይ እኔ የምልህ በቃ ችግር የለውም። በቃ ይሄንን ፎርም እንሙላ። ለምሳሌ እኔ አሁን ራይት ይደረግልኝ። እኔ የምልህ ቆይ አንዴ ኢዮባ አሁን ምንድነው የምናደርገው? አስጨርሰኛ እኮ ቆይ አዳምጠኛ። አሁን ምንድነው የምናደርገው? እኔ ይሄንን አምናለሁ፣ ኢዮባ ይሄንን ያምናል። እኔ ለዚህ ለተናገርኩት 1 2 3 4 ማስረጃ አመጣለሁ። ኢዮባ ለዚህች ብቻ አንድ ነገር ቀላል። በቃ ቆይ እኔ ወደ ማስረጃ አይደለም። የእናንተ ኢየሱስ የት ነው የተወለደ? ግን ቆይ አንዴ እንመጣለን ወደዛ። ስለ ኢየሱስ ወልደን በደንብ አድርጌ እነግራለሁ። የእናንተ የት ነው የተወለደ? ቆይ እንመጣለን ወደዛ አንዴ። አሁን ይሄ ስለ አምላክነት ይሄ ይቀድማል ማለት ነው። ዮሐንስ ወንጌል ምዕራፍ 8 የመዳን ቀን ግን ዛሬ ነው። ቆይ ችግር የለውም ወደዛ ነው፣ ግን ብትመለሱ ይሻላል። እሺ አኺ ቆይ አንዴ በእውነት ቆይ አንዴ። ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ክፈትልኝ ጀማል። አፎን እያረጋገጥኩኝ ልሂድ። ምን ታረጋግጣለህ? ቆይ አንዴ ተረጋጋየው። ኦኬ ጥቅስ መጥቀስ መክፈት። ኦኬ ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ሰዎቹን ወደ ጋናም እየመራችሁ ገነት እያለ እሺ ቆይ አንዴ የመዳን ቀን ዛሬ ነው ወንድም። ኧረ ቆይ በስብከት የሚሆን ነገር የለም። አሜን። ኧረ ቆይ አንዴ አሜን ብትቀበል ትድን ነበር። አንዳንዴም አሁንም ኧረ ቆይ አለ አንዴ። እኛ እናንተን እንደ ጣዖት ነው ምናምን ከሌላ ክርስቲያን ጋር እናወራዋለን። እሺ በቃ ችግር የለም። እሺ የመዳን ቀን ዛሬ ነው። የመዳን ቀን ዛሬ ሰዓቱም አሁን ኢየሱስን ተቀበሉ እናንተ። ኢየሱስ አምላክ ነው። ቆይ ችግር የለውም። አሁን በዚህ በነገረ ሶተሮሎጂ እናወራለን። ነገረ ሶተሮሎጂ ማለት ነገረ ድህነት ማለት ነው። በዛ ዙሪያ እናወራሽ፣ ችግር የለውም። አንተ ድነሃል። ሚት ነው ኢዮባ፣ ሚትህን አንሳና አውረኝ። ድነሃል አንተ ኢዮባ። በስብከት የሚቀየር ህዝብ የለም። ባይዘው ወላሂ ቀርቷል። እሱ እንትና ምናምን ድነሃል ምናምን አላህን ተቀበል። እኛ ሙስሊሞች እንደዛ ነን። ማስረጃና መረጃ ነው። ድነሃል አንተ ኢዮባ። አረ ዲኛ ያለው ኢየሱስን ተቀብዬ ነው ዳንኩት። ከምንድን ነው የዳንከው? እሱን አምኜ። ከምንድን ነው የዳንከው? በኢየሱስ። በማን ነው የዳንከው? አይደለም ከምንድን ነው የዳንከው?
በኢየሱስ ደም። በማን ደም ነው የዳንከው? አይደለም ከምንድን ነው አምኜ ተቀብዬ እኮ። ቆይ አንዴ አማርኛ ችግርም አለ መሰለኝ። ለምሳሌ እኔ አወከር ድኛለሁ ካልኩኝ ከምንድን ነው የዳንከው እባላለሁ። ለምሳሌ አይ ልወድቅ ነበረ ዳንኩኝ፣ ወይ ደግሞ የሆነ መኪና ሊገጨኝ ነበር ከዛ ዳንኩኝ። አንተ ከምንድን ነው የዳንከው? ድኛለሁ አልክ። የመዳን ቀን ዛሬ ነው አልክ። ኦኬ ከምንድን ነው የዳንከው? ሚዩትን አንሳና ንገረን። ክርስቲያኖች ለዚህ መልስ የላቸውም። ባይዘው ከምንድን ነው የዳንከው? ሞት አታርጋ። ከኃጢአት ነው የዳንኩት ለኔ ብሎ ከምን ኃጢአት ነው የዳንከው? ከምን ኃጢአት ነው የዳንከው? ከሁሉም ኃጢአት ለዓለም ብሎ አይደል የወረደ የሞታ። ስለዚህ ኃጢአት አንተ ስትሞት አንድ ሰዓት ቆይ አንዴ። ስለዚህ ክርስቲያን ሆኖ ለማ ኢየሱስ ክርስቶስ ሲሞት ቆይ አንዴ አንተ ከ6 እስከ 9 ሰዓት እኮ ምድሩ እንዴት ነው የሆነው? ቆይ በዚህ አይነት መልክ አንቀጥልም። ከይቅርታ ጋር እንደዚህ አትደራረብ። በቃ ያወራው ነገር ላይ ስቲክ አድርግ። የዳንኩት ከኃጢአት ነው አልከኝ። ኃጢአት አሰራም አንተ? ኃጢአት አሰራም? አልሰራም። ያው እያየውኝ ጋና ሮሚ ወደ ላከው መልእክት ላይ ጳውሎስ ሰው ሆኖ ኃጢአት ማይሰራ የለም ይላል። አንተ ሰው ነህ ወይስ እንስሳ ነህ? ቆይ የእናንተ ኢየሱስ እየተኛ ነው። የእናንተ ኢየሱስ እስኪ ሰው ሆኖ ኃጢአት ማይሰራ የለም። የእናንተው በቃ ታች ወረድ ሞቶ እኛ እዚህ ጋር ስነ ተዋልዶ አይደለም የምናወራው፣ ስለ አምላክ እያወራን የት ነው የተወለደ ይላል። ለዚህ መልስ የላቸውም እንዳልኳችሁ ነው። ከምንድን ነው የዳንከው ከተባለ እኛ ለምሳሌ ሙስሊሞች ድናችኋል ወይ የሚል ጥያቄ ሊመጣ ይችላል። ጥያቄው ራሱ ትክክል አይደለም ብለን ነው የምናስተናግደው። መሰረቱ ማለት ከምንድን ነው ፊታችን የተቀመጠ ነገር እኮ የለም። መዳንና አለመዳን የሚባለውን ሐሳብ እኛ ከምንድን ነው የምንረዳው ከተባለ ወደፊት እንድናለን ብለን እናምናለን። ለምሳሌ አላህ ቁርአን ላይ ቀድ አፍለሐል ሙእሚኑን ይላል። አላህ ስለሆነ ማለት ነው ሙእሚኖች በእርግጥ ድነዋል ይላል። አላህ ነው ያውቃል እርሱ፣ እኛ አይደለም። እኔ አወከር ድኛለሁ ብዬ ስናገር ድፍረት ነው። ከምንድን ነው ምድን? ከገሃነም ነው ዳንኩት ሊል ይችላል። ይህ ገሃነም ፍርድ ገና መች መጣ? ተፈረደብህ ወይ? ፍርዱ ተፈጠረ ወይ? ነገ ከነገ ወዲያ ስንቱ እየሰለማ ያለ አይደል? በእነሱ አስተሳሰብ መሰረት አንድ ሰው ከክርስትና ወደ እስልምና ከመጣ